ጳጳሳችንን አቡነ አብርሃም አጠቁብን የሚል አጀንዳ ተነሳባቸው። እዛ ጋ የነበረው ገጽታስ ወደዚህ ስትመጣ አንተ ፖለቲከኛ ደግሞ እዚህ ወደዚህ ምን አመጣህ አልተባልክም? እና ቤተክርስቲያን የሚያፈርሳት ካህን ነው። በዚህ ሁኔታ መፈራቸው ቆብ ያደረጉ ከጳጳስ ጀምሮ ሀገር ስብከት ጀምሮ ምዕመናን ጀምሮ ነጋዴዎች ተደራጅተው ይሰራሉ። ጥር 15 በኋላ የነበሩት ጳጳሳት ያልተሾመ ማን ነው እስኪ ንገረኝ? በየቀኑ ኦርቶዶክስ ይገደልባታል፣ በየቀኑ ይሞትባታል። እኔ በነገራችን ላይ የጦርነት ታርጌቶች ሁሉ ኦርቶዶክስን ለማጥፋት ነው የሚመስለኝ። ጳጳስ ስለተቀየረ ግድያ አልቆመም። ስለዚህ ግድያው እንዲቆም መጀመሪያ እየተገደለ እንደሆነ ህዝቡ ማወቅ አለበት፣ ማመን አለበት። ኦርቶዶክስን የማይናገር ፖለቲከኛ፣ ኦርቶዶክስን የማይናገር አዲስ ፓስተር ጥቀስልኝ እስኪ። የለም። መታወቂያቸውም እሱ ነው። ጥላቻ በመዝራት ነው ሃይማኖታቸውን የሚመሰረቱት። ጥላቻ በመዝራት ነው ፖለቲካቸውን የሚመሰረቱት። እንዴ ጥላቻ ሳዘራ ፖለቲካ መሆን አትችልም እንዴ? ፖለቲከኛ መሆን አትችልም እንዴ? የለም። መጽሐፍ ቅዱስን የሰበከ ፓስተር መሆን አትችልም እንዴ? ቅዳሴ ለአንዱ ተቆልፎበት አንዱ እያስቀደሰ ስጋው ደግሞ ይቀበላል። መዋዘ ጥበባት ዲያቆን ዳንኤል ክብረት ያነሳቸው ሀሳቦች ምንድን ናቸው? በጣም ድፍረት የተሞላበት ሀሳቦችን በድፍረት ትናገራለህ እና አባቶች በተለያየ አጋጣሚዎች ሲያገኙ ምን ይለዋል? ዛቻ ምናምን የደረሰብኝ በስውሯ ማርያም ጉዳይ ነው። በጣም ሰፋ ያለው ቆሞሱን የምናዘጋጀውን ጳጳስ እያነሱብን ስለሆነ አቡነ አብርሃም ላይ ዘመቻ ተከፈተ። ምን የሚል ዘመቻ? ጎንደርን ይጠላሉ የሚል ዘመቻ። የአጀንዳው ባለቤቶች ለማማለል ሀሳብ ለማስቀየር በገንዘብ እንደራደር ያሉ የሉ። አሁን ነገር ልታመጣ ነው ነገር ልታመጣ ነው። ለምን ታርጌት የሚደረገው? ያብነት ተማሪ ሲነገር የፋኖ መሸሸጊያ ነው ትባላለህ። ለአንተ ትግራይ ክልል የሚደረገው ጦርነት ቤተ መቅደሱ የህወሓት መሸሸጊያ ነው ትባላለህ። ወለጋ ላይ ያለው ጦርነት የሸኔ መሸሸጊያ ነው ትባላለህ። እና አንዳንድ ሰዎች በታክሲ ሳይኙ ራሱ ይደነግጣሉ። እንዴ በታክሲ ነው እንደምትሄደው ለህይወት አትፈራም ይሉኛልና ብሬስ አድርጎ ቲክቶክ ላይ መውጣቱን ተደንቀን ሳናበቃ አሁን ጭራሽ ሙስሊምም እንደሆነ እየተነገረ ነው ያለው። እንግዲህ አብደላና መሐመድ ቤተ መቅደስ ገብተው ቄስ ሆነው ተገኙ የተባለለት ልጅ ነው። አቡነ አብርሃም ላይ ዘመቻ ተከፈተ። እንደውም ልጄ ብለው መቀበል ነበር የነበረባቸው። ማሳደግ ልጄ ብሎ እኮ ማሳደግ እኮ አይከብድም። ወደፊት እኔ የምፈራው ሁሉ ምዕመን ካህን አልቀበልም እንዳይል ነው የምፈራው። እንደዚህ አይነት አባት የአቴንስ ግሪክ ኪዳነ ምሕረት ቤተክርስቲያን ነው የሚለው። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ እንደምንቆያችሁ። ይህ መንክር ሚዲያ ነው። ፕሮግራሙ ደግሞ መንክር ፖድካስት ነው። በዛሬው በመንክር ፖድካስት እንግዳችን ጋዜጠኛ አርአያ መካሻ ነው። ጋዜጠኛ አርአያ መካሻን በተለያዩ የሚዲያ አማራጮች እጅግ አገራዊ ጉዳዮችንም ደግሞ መንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተመለከቱ ሀሳቦችን ሲያነሳ ታውቁታላችሁ። ዛሬ ደግሞ በመንክር ስቱዲዮ ከኔ ጋር ከወንድማቸው ሚካያስ ጋር ወቅታዊ ሀሳቦችንም ሆነ በጋዜጠኝነት ሙያ ላይ ያሳለፈውን በጎንም መጥፎውንም ሀሳቦችን ሊያወጋን እዚህ አብሮን ይገኛል። እኔና ጋዜጠኛ አርአያ መካሻ አብረን እንቆያለን። እናንተም አብራችሁን ቆዩ። ጋዜጠኛ አርአያ መካሻ እንኳን ደህና መጣ። እንኳን ደህና ቆየኝ። በነገራችን ላይ ጋዜጠኛ ሆኖ መጋበዝና ኢንተርቪው መደረግ ይከብዳል። ይለያል። እንግድነት ይከብዳል። እንግዲህ ያው ጠያቂው ሲጠየቅ የሚል አንድ ምን ቲቪ ላይ ነው አውቃለሁ። እና ዛሬ ጠያቂው ሲጠየቅ ብለን እንጀምረዋለን። መልካም። እንግዲህ የጋዜጠኛ አርአያ በሀገራዊም በመንፈሳዊም ነገር የማይደራደር ለሀገርም ለቤተክርስቲያንም በቻለው መጠን ጥብቅና የሚቆም ሀሳቡን የሚገልጽ ጋዜጠኛ ነው እና በሁለቱም ዓለም ላይ በሁለቱም የሚዲያ ስራ ላይ አድናቆት ይኖርሃል ብዬ አስባለሁ። አለህም ደግሞ። እንደው እስኪ በጋዜጠኝነት ሙያ ምን አተረፍክ? እኔ የመጀመሪያው መንፈስ እርካታ ቢለው ብንሄድ ጥሩ ነው። ሰው የሚወደውን ነገር ሲሰራ የተሻለ ነው እና እኔ ከብዙ ስራዎች ሞክሬያለሁ። ብዙ ስራዎች ሰርቼ አውቃለሁ እና ከሰራኋቸው ስራዎች አንደኛው የሚያስደስተኝ ይሄኛው ምንድነው ለተጎዳ አካል ጥብቅና መቆም ወይ ደግሞ ይሄ ወገን የተጎዳ ብለህ ስታስብ ድምፅ መሆን መቻል። እሱን የሚያክል ደስታ የሚሰጠኝ ነገር የለም። ያንን ሰው አወኩት አላወኩት አይመለከተኝም። ምክንያቱም ጉዳቱንና ሰውነቱን ነው የሚመለከተኝ እና እሱ ነገር ነው ለእኔ ትልቁ ነገር። እሱኛውን ነገር ከቆይታ የማግኝቻለሁ። አንደኛ ያሳደገኝ ማህበረሰብ ይመስለኛል እና ስነ ልቦናም እንዲህ ተቀርጾ ሲያድግ የመምህር ልጅ ነኝ። ሲያድግ አብሮ ቤተሰብህ፣ ጎረቤትህ፣ ማህበረሰብ ሲያሳድግህ
ለሰውነት ነው ቅድሚያ የሚሰጠውና ትልቁ ነገር የምሰጠው ለሰውነት ነው። ሀገራዊ ነገሩን የሚሰጡኝን ወላጆቼ እንዲሁም ጎረቤቶቼ ያሳደገኝ ማህበረሰብ ነውና መተሐራ ላይ ትንሿ ኢትዮጵያ ነው የምንላት እኛ ተወልደን ስናድግና የመተሐራ ልጅ ነህ? እሺ ትንሿ ኢትዮጵያ ነች መተሐራ። እኔ ጉደታ የሚባል ጓደኛ አለኝና ኦሮሞ መሆኑን ያወቅኩት ከዚህ አዲስ አበባ መጥቼ ብሔር ስትጠየቅ ምናምን ነውና በቅርቡ ነው። ምንም አላውቀውም። ዛን ለካ የእንትን ስም ብሔር ነው ይሄኛው ስም የእንትን ብሔር ነው ምናምን የሚባለውን ያወቅኩት እዚህ ነው። ጉደታ ብዬ አድጌያለሁና እኔ ይሄን ያህል የቋንቋ ብሔር ለይቼ አይነት ነገር አናውቅም። ይሄ ማለት ማህበረሰቡ እንዲህ ነው ልልህ ፈልጌ ነው እንጂ ያ ኦሮምኛ ምናምን ሳይሆን ቀርቶ ወላጆቻችን ሊያውቁ ይችላሉ። እኛ ግን ያን ያህል የብሔሩን ነገር ለይተን አስተውለን አንመለከተውም ነበር ለማለት ነውና እንዲህ ነው ያሳደገኝና በዛ ማህበረሰብ ወጥቼ የሆነ ነገር መጥላት የሆነ ነገር መውደድ የሆነ ነገር መንቀፍ በግሉ ይሄ በጥላቻ መያዝ አልችልበትም። ያ ስላሳደገኝ ሚዲያው ላይ ስመጣ መጀመሪያ በንባብ በምናምን ያሳደግኩትን ነገር ነው ወደ ቲያትር ነው የገባሁት። መጀመሪያ ቲያትር ገብቼ ቲያትሩን እየሰራው አብረውኝ ያሳደጉኝ መምህራኖች ግን አንተ ግን ጋዜጠኛ ነው የምትሆነው ይሉኛል። አላውቀውም እና እነሱ ሲያስተምሩኝ የማዩበት ነገር አላቸውና በኋላ ላይ ከሆነ ሰዓት ላይ እኔ ራሴ ቲያትር ስልጠና ወስጄ ጋዜጠኛ ስልጠና ወስጄ እዚህ ቀይ መስቀል በተደጋጋሚ ስልጠና ይሰጣል ነበርና ወስጄ ወደ ሬዲዮ ገባሁ። ምን ሬዲዮ? የዛሚ ሬዲዮ ላይ ነበር የገባሁት። የአየር ሰዓት ገዝተን ገባን እና ለ4 ዓመት የሬዲዮ ፕሮግራም አዘጋጅ ነበርኩ። አብሬ አዘጋጅ ነበር አምዶወርቅ ከሚባል ወዳጅ ጋር። አሁን አሃዱ ኤፍኤም ላይ አሃዱ ሬዲዮ ላይ ይሰራል እና አሁን ስቲል። ከዛ በኋላ ግን እየቆየ ሲመጣ ወደ ዩቲዩብ ላይ ስመጣ ከዛን የመንግስት ስራ አቋርጬ ገብቼ ምናምን ወደ ዩቲዩብ ስመጣ ከበደኝ። የዩቲዩብ ፕላትፎርሙ ራሱ ከባድ ነው። ዝግጅት ፊዚካሊ የሆነ ዝግጅት ይፈልጋል። በጣም ከባድ። ያኛው እንደው ዝም ብለህ በቁምጣም በሸሚዝም የሬዲዮ እይታ ስለሌለ ይቀንስና መጠኑንና ግን በጣም ጥሩ ዝግጅት ነው። ሬዲዮ በነገራችን ላይ ልክፍት ነው ይባላል። ገብተህ ስትሰራው በቃ እኔ አሁን ሬዲዮ ላይ ብገባ አሁን ካለኝ ፓሽን በላይ በጣም በደስታ ነው የምሰራው። ብዙ ሰዎች ይላሉ ብዙ ሰው እና የሆነ ሱስ ነገር አለ። 4 ዓመታት ያህል እዛ ሰራው። ከዛን ወጥቼ ደግሞ የመንግስት ስራዎች ሰራው አቋርጬ። ከዛን ስመለስ ግን ወደ ሚዲያው ዩቲዩብ ነው የገባሁት። በመንግስት በምን ሙያ ላይ? በመንግስት የህዝብ ግንኙነት ሙያ ላይ ገብቼ ሰርቻለሁ። የመረጃ ዴስክ ግብርና ሚኒስቴር ውስጥ ገብቼ ሰርቻለሁ። የሚዲያ ባለሙያ ካሜራ ምናምን ሰርቻለሁ። እዛ ኤዲቲንግ ምናምንና ቀረጻ በደንብ 4 ዓመታት ያህል ሰራሁና እዛ በገጠመኝ ችግር እክል ምክንያት ወጣሁ ከመንግስት ስራ። ከዛን ከወጣሁ በኋላ ደግሞ ዩቲዩብ ስገባ ይሄኛውን ፕላትፎርም ማግኘት አቃተኝ። ራሴን ማለት ነው። ሬዲዮ ላይ ያለው አለ ማህበራዊ ሚዲያ ላይ ያለው ተጋጨብኝ። ስለዚህ ቁጭ ብዬ ካሜራ መስራት ጀመርኩ። አቃተኝ ማለት ማውራት አቃተኝ። እኔም ድምጽ ያውም አሁን የሬዲዮ ድምጽ ነው ይሉኛል አሁን ሰዎች ሲናገሩና ድምጽም ሲጀምር በቲያትር ያኔ ቮካል ስንሰራ የገራ ነው ድምጽ ስለነበረ ለሬዲዮ ይመቻል እሰራበታለሁ። አሁን ወደ ዩቲዩብ እንዴት ላምጣው? እንዴት አግንኜ ግነቱን ክብደቱን አግንኜ እንዴት ዩቲዩብ ላይ ላውራ? ያቀታል እና በጣም ከበደኝ። አይ ቲንክ 2 ዓመት ፈጀብኝ። ያየ ደግሞ ሲሆን 2 ዓመት ከፈጀብኝ በነገራችን ወደ ጋዜጠኝነት ተመልሼ ለመግባት። ከዛን ራሴን ማሰልጠን ጀመርኩ ቁጭ ብዬ። ከዛን ተመለስኩ መጣሁ እልሃለሁ። አርያን ብዙ ሰው ያወቀው በዚህ የኔታ ዩቲዩብ ላይ ይመስለኛል ከስዩም ተሾመ ጋር እንደው ስትጨቃጨቁ ስማሪያ እያለ ስትሟገቱ ነበር በፖለቲካው አገራዊ ጉዳዮች ላይና እንዴት ከዛ ከፖለቲካው የሚዲያ ስራ ወደ መንፈሳዊ የሚዲያ ስራ እንዴት ሽፍት አደረግ? አልከበደህም? እዛ ጋር የነበረው ገጽታስ ወደዚህ ስትመጣ አንተ ፖለቲከኛ ደግሞ እዚህ ወደዚህ ምን አመጣህ አልተባልክም? በጣም ተወግሬያለሁ። በጣም ተወግሬያለሁ። ዘመቻ ሁሉ ተከፍቶብኝ ያውቃልና የፖለቲካ ስራ ስንሰራ እዛ በምንሰራ ማህበራዊ ጉዳይና ፖለቲካዊ ጉዳይ ነው የኔታ የሚሰራውና በጣም ስማርት በጣም ጠንካራ ቤት ነው። በነገራችን ላይ ከሊዲንግ ሲስተሙ ጀምሮ ከባለቤቱ ጀምሮ ያው ባለቤቱ የስክሪን ሰው አይደለም። ስራዎችን ያውቃል እና ማሰራት ይችልበታል። የመጀመሪያ ጊዜ ኢንተርቪው ያደረኩት ዩቲዩብ ላይ የህንደኬ ደራሲ የሆነውና ከሰይጣን ጋር ድርድር በሚለው መጽሐፉ የምናውቀው መላኩ ነው። ደራሲ መላኩ ነው፣ አዘጋጅም ጭምር ነውና እሱን ጀመርኩና
ምን ልሰራ ተቀመጥክ ታዲያ እስካሁን አለኝ። ግን ዜና ሳነብ ፌክ እየሆነብኝ ታውኩት። ምክንያቱም እንደ ሌሎቹ እንደ ዩቲዩበሮች ዜና ማንበብ አልቻልኩበትም ነበርና ትቼው ካሜራ መስራት ጀምሬ ነበር። ከዛን እሱን መስራት ስጀምር ሲያይ በጣም በርታ ምናምን ብልኝ አበረታታኝ፣ እድሉንም ተጨማሪ ሰጠኝ። ከዛን ስራውን ጀመርኩ። ከስዩምም እዛ እየመጣ ይሰራ ነበርና ከኔ በፊት መላኩ የሚባል ልጅ ነበር፣ ሌሎችም ልጆች ነበሩና መላኩ በጣም ደጋግሞ ይሰራል፣ በጣም ጠንካራ ነበር። እዛ የሚሰሩትን የበለጠ ቁጭ ብዬ ማየት ጀመርኩና እንደውም አቅጣጫ መስጠት ማስተካከል ሲጀምር እኔ ራሴን እያሰለጠንኩ ነው። ያው እነሱ የሚረዱት እዛ በመስራቴን የሆነ አቅጣጫ መስጠቴን ነው። እኔ ራሴን እያሰለጠንኩ ነበርና ለዩቲዩብ ነው ማሰለጥነው እንጂ እኮ ሲጀምርም ጋዜጠኛ ነኝ ይሰራ ነበር። ከዛን በዛው ገባሁበት። መላኩ ወጣ፣ ሌሎች ልጆች ገቡና እኔ ገባሁ። አንደኛ በእድሜ የምንቀራረባለን፣ ሁለተኛ ፐርሰናሊ በነገራችን ላይ ስዩም ተሾመ በጣም ስማርት ልጅ ነው። በጣም የሚወደድ ጸባይ ያለው ልጅ ነው እና መልካም ነገሩ ብዙ ነገር ብዙ ሰዎች ከቀረጻ ውጭ ይወዱታል። ያው የፖለቲካ የራሱ የሆነ አቲቲዩድ አለው፣ የራሱ መብት ነው። ሁላችንም ደግሞ የራሳችን ፍላጎት አለን። እኔ ደግሞ አንድ ፖለቲካ ላይ መለጠፍ አልወድም። በቃ የማልወደው ነገር ማንም ቢመጣ ከማህበረሰብ ጋርና ከህዝብ ጋር መሆን እወዳለሁ። ፖለቲካውን ጠልቼው እዛ ፖለቲካ ላይ ያሉትን ባለስልጣንና የፖለቲካ ርዕዮተ ዓለማቸውን ጠልቼው አይደለም ወይ ደግሞ ወድጄው አይደለም። ነገር ግን በየትኛውም ወገን ቢሆን የተበደለ ጎን መቆም የሚል ያሳደገን የማህበረሰብ እሴት አለ አይደለም፣ እሱን እወደዋለሁና ያኔ ከሱ ጋር ስሰራ እንዴት እሱን ነው የሚሉት አርአያ በሚለው በስሜ ማለት ነው፣ እንዴት ከጁንታ ጋር ትሰራለህ ይሉታል። ማለት አርአያ መካሻ ይሉና እነሱ ያውቀው ጁንታ ቢሉ ማለት ያን ጊዜ ህወሓት ከፌዴራል መንግስቱ ጋር ጦርነት አልነበረም፣ ያን ይሉታል። ከዛን እሱ ጋር እየሰራን የሆነ ወቅት የቤተ ክርስቲያን ጉዳይ ተነሳ። ኢትዮጵያ የሆነው ሰንበት ተማሪ ያልተማረ ከተማ ውስጥ ሆኖ ልጅ የለም። እኔ ሰንበት ተማሪ ነበርኩ፣ ያሳደገችኝ እመቤቴ ነች። በረሃ መድኃኔዓለም ጋር ሄጄ እናቱን ነው የምጠይቀው እዛ መታሃራ ላይ እና የማለቅሰው ለእናቱ ማጸናት እና የማትመልስልኝ የማታጽናናኝ ነገር የለም። እና ለነዚህ ጠባቂዎች ደግሞ የሐዋርያ አገልግሎት ደግሞ የሚገለገሉት በብፁዓን አባቶቻችን ከቅዱስ ፓትርያርኩ ጀምሮ ሌሎቹ አባቶቻችንም ማክበር ግዴታ አለብን። እዛ መድረክ ላይ የፖለቲካና ሃይማኖታዊ ነገር አብሮ መነሳት ጀመረ። ፖለቲካው ላይ ጦርነቱ ስለነበረ አብሮ ከሱ ጋር መነሳት ጀመረና የብፁዕ ቅዱስ አቡነ ማትያስ ጉዳይ መነሳት ሲጀምር እኔ ጋር አባቴ ተነካ። የነሱ የፖለቲካው አውዳቸው የራሳቸው መብት ነው። ለኔ ግን አባቴ ተነካ፣ የሃይማኖት አባቴ ተነካ። ስለዚህ እኔ ቤተክርስቲያን የተነካችብኝ። ከዛን ውስጤ ከዛ መውጣት የጀመረው ያን ጊዜ ነው። ከዛን እዛኛው ጁንታ የሚበሉኝ ምን የሚበሉኝ ያኔ ወደ አሜሪካ ታቦት ይዘው ሄዱ ተብሎ የተዘገበ ጊዜ ማለት ነው። ትክክል። ቪዲዮ ሁሉ አቋርጠን እናውቃለን። ማለት አንዳንድ ነገሮች እኛ አሁን በነገራችን ላይ ስቀን የምንሰራቸው ተጨቃጭቀን የምንሰራቸው በጣም ብዙ ነገር ከቀረጻ ጀርባ ከካሜራ ጀርባ የሚባሉ ታሪኮች አሉ አይደለም። ያው እዛ የኔታ የነበሩ ልጆች በጣም ያውቁታልና እሱም ጎበዝ ነው ሲሰራ። በነገራችን ላይ ጎበዝ ነው፣ የትንታኔ ላይ ምናምን ጎበዝ ነው። እሱ ነው በነገራችን ላይ የሆነ ነገሮችን አቅጣጫ እኔም ነገሮችን ሳይ በጣም አስፍቼ እንዳይ ነገሮችን አያይዤ ሰርቼ እንድሰራ ያገዘኝ የእሱ እይታ ነው። እሱ የሚያይባቸው እይታዎች ፖለቲካ ላይ የማይባቸውን እይታዎች አምጥቼ እዚህ መንፈሳዊ ነገር ላይ ሳየው ከምነግርህ በላይ በጣም ግልጽ ነው። አላየውም ነበር እኔ አሁን እንዲሁ ዝም ብለህ እንዲህ በቃ ተው እለፈው ነበር የምልህ። ነገር ግን ከእያንዳንዱ ነገር ጀርባ በጣም ብዙ እጅና ብዙ ግፊት አለ። እሱን ማየት ጀመርኩና እሱ ጠቀመኝ። አንደኛ ከሱም ልምድ ወሰድኩኝ። አብሬ ከሰራኋቸው በጣም ብዙ ሰዎች ልምድ ወስጃለሁ። መምህር መስፍን ለምሳሌ እዛ ነበር የሚሰራው ከኔ ጋር። ወርቅ አፈራው አሰፋ ከኔ ጋር ነበር የሚሰራው። እነ አርያ ተስፋ ማርያም አብረውን ይሰሩ ነበር። እነ መስከረም አበራ አብረውን ይሰሩ ነበር። አሁን ታስራ ያለችው ነገነት አስማማው አብረውን ይሰሩ ነበር እና ተክለ ሃይማኖት አዳነ የምትላቸው ማህበራዊ ሚዲያ ላይ ያሉት ልጆች ጠንካራ የምትላቸው ፖለቲከኞቹም ማህበራዊ ጉዳይ ጋዜጠኞቹም ልጆች ጋር አብሬ ሰራ ስለነበር ልምዶቹን የእያንዳንዱን ልምድ ፈልገዋለሁ ለኔ። ምክንያቱም እኔን ሰውን የሚያነጸኝ ብቻዬን ሰው ሆኜ አልቆምም። አብሮኝ ባለ ሰው በጎረቤቴ በምናምን አይደለም የምታነጸው። ስለዚህ ልምድ ከሁሉም ወስዳለሁ። የሚጠቅመኝን ወሰድኩ፣ የማይጠቅመኝን ደግሞ ብዬ ተውኩትን ትቻለሁ፣ ለኔ ብዬ ያሰብኳቸውን። ከዛን እሱን ወስጄ መንፈሳዊ ነገር ላይ ደግሞ እያየው ሲሄድ የሳድስ ነው የመጣሁት። የኔታ ሚዲያ ወደ ሳድስ መጣሁ። ሳድስ ላይ የሴክሬት ሶሳይቲ ጉዳይ በጣም የሚነሳበትና አጀንዳው የሚነገርበት ነበር። በተለይ ከግብረ ሰዶም እንቅስቃሴ ጋር ተያይዞ
በጣም ሰፊ አጀንዳዎችን ማንሳት ይቻላል። እዛ መጣሁና ስራዎች መስራት ጀመርኩ። ራሴን ከስዩም ጋር ሰራ የነበረበትን ወጣሁና በጣም በፍቅር በሰላም የተለያየ ነው ከኔ ጋር ነው። በነገራችን ላይ በፍቅር ነው የተለያየ ነው። ወጣንና የራሴን ስራ መስራት ጀምር ከሳድስ ጋር ይሄ የሴክሬት ሶሳይቲውን ዓለም እዚህ ፖለቲካውን አይቻለሁ፣ እዚህ ሴክሬት ሶሳይቲውን አይቻለሁ። ስለዚህ ሃይማኖቴ ጋር ያለው ነገር በጣም ግልጽ እየሆነልኝ መጣለኝ። ከዛ ሁለት አገልግሎት ማገልገል የምችልበት እድል ይሄ ብቻ ነው። በስጋ ራሴን እየቀለብኩ የምኖርበት፣ መንፈሳዊ ነገር ደግሞ ሌሎቹን እያረምኩ የምኖርበት ወይ ደግሞ እንድንታረም አቅጣጫ ሀሳቦችን ሂስ እየሰጠን የምኖርበት እድል እንዳለኝ ገባኝና ከሳድስ ከሰራሁበት ደግሞ ወጣሁና እዚህኛው ጋር መጥቼ ከቃለ ቀርን ሚዲያ ወይ ደግሞ ነጋሽ ሚዲያ ጋር በወንድሜ ጋር ሆነን በጋራ መስራት ጀመርን። ከዛን እያየሁ እያዳበርኩ ኢንተርቪዎች ሰዎች ጋር በብዛት አልሰራም። የማልሰራው ለምንድን ነው? ከሰው ጋር ኮሚኒኬሽን ባበዛህ ቁጥር ቅድም ጫፉን ነግሬያለሁ። የስራ እንትን አቅጣጫን ሰዎች ዳምፕ ሊያደርጉብህ ሊጭኑ ጀጅ ሊያደርጉ እና የሆነ አቅጣጫን ለማሳት ይሞከራል። እኔ ግን እንደማንም ሰው የሚታየን እይታ ሙያ ዲስፕሊን የጠበቀ ሰዎችን ግላዊ ጥቃት ባልሆነ መንገድ መስራት እንደሚቻል ለማየት ሞከርኩ። እሱንም መስራት ጀመርኩ። ከዛን የራሴን ሚዲያ አርአያ ሚዲያ የሚል ከፈትኩና በሁለቱም አቅጣጫ አድርጌ አሁን በቀን በቃለ ቀርን ሚዲያ በአርአያ ሚዲያም አድርጌ ሁለቱም ላይ የተለያየ መረጃዎችን ነገር ግን ኦርቶዶክሳዊነትና ኢትዮጵያዊነትን ያዘሉ ነገሮችን ለሁሉም ድምጽ በመሆን እሰራለሁ። የመሞከረው እሱን ነው። የማጠፋው የማስቀይመው ሰው እንዳለ አውቃለሁ። ምናልባት ሰዎች አስተያየት ሲሰጣቸው ቅር ሊላቸው ይችላል ፐርሰናሊ። እኔ ግን ፐርሰናሊቲያቸውን ሳይሆን ድርጊቱን ነው የምናገሩ በቻልኩት አቅምና እስካሁን የምሰራው እንደዚህ ነው። እንግዲህ ያስቀየምኳቸው ካለ በአንተ ሚዲያ ከመጡም ይቅርታ ጠይቃቸዋል። እንደው ምናልባት በዛ ቀደም ሲል በምሰራበት ሚዲያ እና አሁንም በምሰራው ሚዲያ ላይ ሁለቱም እንትን አለው ትግል አለው። አሁን እንደተናገርከው የምታስቀይመው አካል አለ። ከዛ ፊት የነበረው ያው ፖለቲካ የራሱ እይታ አለ። ሁሉም በወቅቱ በነበረው ግጭት ወይንም ጦርነት ግማሹ ሌላው ጋር አንዱ ደግሞ ወደ መንግስት እንደዛ ልዩነቶች አሉና በዛን ሰዓት በነበረውም የሆነ ተቃራኒ አካል አለ በደንብ አሁንም ስቲል ነው። አሁንም ደግሞ በቤተክርስቲያን በመሰራውም በተመሳሳይ ጠንከር ያሉ ሀሳቦች ስለሆኑ ተቃራኒ ሀሳቦች ወይንም ደግሞ አንተን አደጋ ላይ ሊጥል የሚችል ነገር ሊኖር ይችላልና በዚህ በሚዲያ አገልግሎት ላይ ክፉ ነገር ደርሶብህ ያውቃል? ሀሳብን በመሰንዘር እኔ እስር ቤት ነው እንግዲህ ክፉ ነገር የገጠመኝ። ማለት ያው ክፉ ነገር ምንድነው? እስር ቤት መታሰር። ፖለቲካዊ ላይ ሰራ ታስሬያለሁ፣ እዚህ መንፈሳዊ ላይ ሰራ ታስሬያለሁ። እና እስር ቤት ደግሞ ውስጥ ያሉት ሰዎች ነው ደስተኛ ማለት ውስጥ ያለው ሰው ችግር የለም ማለት በጣም በፍቅር ነው የምትኖረው። ተጣልቶ የገባው ምንም ያለውም እዛ ገርሎ ገባ ተብሎ የተከሰሰውም ገይቶ ገባ የተባለው በምስክርነት የገባ የተባለው ሁሉም ሰው ጋር በፍቅር ነው የምትኖረው። እስር ቤት ነው የገጠመኝ ነገር ከባዱ ነገር ክስ ተመስርቶበት ያውቃል። ለምሳሌ ፖለቲካው ላይ ስንሰራ አየር መንገድ ከሱ ነው። አየር መንገድ እስር ቤት አስገብቶኛል። ያስገባ እኔን የሚዲያውን ባለቤትና ስዩም ተሾመን የተከሰሰ ነው። እኔ ሄድኩኝ። አንደኛ ህግ ማክበር እወዳለሁ ግዴታ ስላለብኝ፣ አንደኛ ህግ ግዴታ ነው ልናክብር ብሄርንበት በአጋጣሚ ምናልባት ዳኞቹ ባልተረዱበት አግባብ በዛ በወቅቱ ማለት ነው ወደ እስር ቤት ይግባሉኝ እና አስገቡኝ። ይግባኝ ጠይቀን ምናምን አስተካክለን እኛ የተከሰስነው ፍትሐ ብሔር ነው። ያው በፍትሐ ብሔር እስር ቤት አትገባም እና የኔ ድምፅ እንደምታውቀው አሁን ኖርማሊ የቁጣ ነው የሚመስለው። ምናልባት ብዙ ጊዜ ሰዎች ሲረዱኝ እንደዛ ነው የሚረዱትና ኖርማል ድምፄ ነው። ከዚህ በታች የለኝም። በቃ ይሄ ነው የመጨረሻው ድምፄና እዛ ፍርድ ቤት ሲናገር ይሄን ድምፅ ነው የምናገር። የምቀንሰው የለኝም ራሱ ነው የመጨረሻው ዝቅተኛው ነውና ከዛን ምናልባት ዳኛዋ ድንገት የተቆጣሁ በትዕቢት የተናገርኩ መስሏት ይመስለኛል ወደ እስር ቤት አስገባች። አንድ 3 ቀን ታስሬያለሁ። ሌላም ጊዜ ደግሞ አንድ 3 ቀን ታስሬያለሁ። እዛ የገጠመኝ ደግሞ ጥላቻ ምንድነው? ከስዩም ጋር ስሰራ ለስዩምና ለሌላው የትግራይ ጠል አይነት ስሜት ያለው ሰው መስላል ማለት ፕሮግራሙ የፖለቲካው አይደለም ያን እይታ የሚያሳይ እሱ እንዲመስላቸው ያደርጉና በቃ በጥላቻ ቴክስት ምናምን ይገባል። ከዛን ደግሞ ይሄ ያን ሰሞን ታስታውስ ከነበረ አሶሳ፣ ቤኒሻንጉል፣ ወለጋ ውስጥ በጣም ሰው ይሞት ነበር። ያንን ፕሮግራም ከስዩም ጋር ለምንሰራው በብዛት ገነት አስማማ አሁን ታስራ ነው ያለችው፣ እስር ቤት ነው ያለችው ከነ መስከረም አበራ ጋር። ከሷ ጋር ደግሞ ስንሰራ አንተ ከዚህ ልጅ ጋር የምትሰራው ምናምን ይለዋል።
ሌላው ደግሞ ይጠላል እና የጥላቻው ስሜት ካለው የፖለቲካ አቲቲዩድ እንደሆነ እረዳለሁ ሁሉንም ሰው እና ማንንም አልጠላም። ሁለተኛ ምን አደረኩኝ? ስራ ስሰራ ለረጅም ጊዜ ኮሜንት አለማንበብ ስዩም አስተማረኝ። ኮሜንቶች ያንተን የስራ እንቅስቃሴዎች ባያዝድ ያደርጋሉ፣ መጥፎ መልእክቶች አላቸው። ተውኩት። ከዛን ሁለቱንም በሰላም አስኬዳለሁ። ከስዩም ጋር የምሰራውን ስዩምን ኢንተርቪው የማደርገው ተዘጋጅቶ በመጣበትን ሊተነትን ያሰበውን ነው የምጠይቀው እንጂ እኔ ብዙ ኮንትሪቢዩት የማደርገው ነገር የለኝም። ዝግጅቱ እሱ ተዘጋጅቶ እሱ አንብቡ። አንደኛ በቀን ውስጥ እኔ በዛ ሰዓት በትንሹ በቀን 6 ቪዲዮ ለቃለሁ በእኔ ስም። ስለዚህ እኔ ራሴ ረጅም ሰዓት በትንሹ ነው የምነግር። ትልቅ ከተባለ እስከ 9 እና እስከ 11 ለቃለሁ በቀን ውስጥ። ደግሞ እንደዛ የሚፈልግ ነበር። በየቀኑ መረጃ ታቀርባለህ። መስከረም አበራ አለች፣ ስዩም ተሾመ አለ፣ አርያ ተስፋ ማርያም አለ፣ እነ ተስፋ ያበራ አሉ። በቃ ኢንተርቪው የማደርጋቸው ሰዎች ይገጥሙኛል። እነዚህ ሁሉ ተደምረው በቀን ውስጥ ከ6 እስከ 9 ቪዲዮ ለቃለሁ። ይሄ እኔ መልቀቅ የጀመርኩት መላኩ የሚባል ወንድማችን ለቆ ነው ይሄንን ቦታ። እሱ ነበር እንደዚህ ይሰራ የነበረውና እኔ የለኝም ጊዜ። ከስራ ወጣለሁ፣ ወደ ቤት እሄዳለሁ እና አንዳንድ ሰዎች በታክሲ ሳይሆኝ ራሱ ይደነግጣሉ። እንዴ በታክሲ ነው እንደምትሄደው? ለህይወት አትፈራም ይሉኛልና እኔ ሰው ሆኜ ነው የምኖረው እና የሆነ በጋርድ ታጅቤ ሄጄ ምናምን አላውቅም። ማንም ሰውም እንደዛ ሲሆን አላየሁም እዛ ሰራ። ስለዚህ እዛ የነበረው ጥላቻና መልእክት ከፖለቲካው ኢንፍሉዌንሽል አንጻር የነበረው እንደሆነ እረዳለሁ። ያኔ አማራ በአሶሳ ይገደላል፣ በብሔር ተመርጦ የሆነ ጎሳዎች ይገደላሉ። ወለጋ ላይ ሰው ግድያ ነበር፣ ሆሮ ድርጉሩ። እነሱን የምንሰራው ከነገነት ጋር ገነት አስማማው ጋር መረጃ ነው፣ ሚዲያ ላይ የሚወጣ መረጃ ነው። መረጃውን ነው ድምፅ የምንሆነው። ከስዩም ጋር ደግሞ የመንግስትን የፌዴራል መንግስቱን አቅጣጫ ከህወሓት ጋር የነበረውን ነው የምንሰራው። እኔ ጋዜጠኛ ነኝ፣ መስራት የምችለው ይሄንን ነው፣ አለበለዚያ መስራት አልችልም። ስለዚህ እሱን ነው የምሰራው። ሁለተኛ ድምፅ መሆኔ ደግሞ ትክክል ነው፣ ተገቢም ነው። ስለዚህ መስራት ነበረብኝ፣ እሰራለሁ ያን። ከዛን ወደ መንፈሳዊ ስመጣ ፖለቲካውና ሃይማኖቱ እንደባለከው ይለዋል። በነገራችን ላይ ፖለቲካ በጣም ቀላል ነው። ፖለቲካ እጅግ በጣም ቀላል ነው። ኢትዮጵያ ውስጥ ፖለቲካ ለመተንተን ምንም ሰው መሆን ይጠበቅብሃል። በቃ ያን ያህል ከባድ ውስብስብ ምናምን አይደለም። አሁን ስረዳ ሴራዎቹ በቃ አንድ የሴራ ሲስተሙን ካወቅከው በጣም ቀላል ነገር መስመሩን ትይዘዋል። ሃይማኖታዊ ነገር ላይ ግን በጣም ከባድ ስፒሪቹዋል ነገር አለ፣ ክብር አለ፣ መንፈሳዊ እስከ ሞት ድረስ የሚያስታግል መንፈሳዊ ሴት አለ። እዚህ እኮ ፓርቲ የሚቀይር ሰው ነው። ስርዓቱም ዶግማ፣ ቀኖና፣ ትውፊት፣ ስርዓት የሚባሉት እነኛ ስትነካ እንዴት ትባላለህ? እንዴት ትላለህ? አሁን እኛ አሁን እየጠበቅን ያለ ነው የቤተ ክርስቲያን ስርዓት ነው። አሁን ቆመን ያለ ነው። አሁን ፖለቲከኞች እንጠብቃለን የሚሉት ህገ መንግስቱን ነው አይደል? ህገ መንግስት ይጠበቅልን የሚሉት። እኛ ደግሞ እንዲጠበቅ የምንፈልገው ቀኖናውና ዶግማውን። አሁን እዚህ ቦታ ስትመጣ ለአንድ የኛ ህገ መንግስት ቀኖና ዶግማችን መጽሐፍ ቅዱሳችን፣ እዛኛው የሚጠብቁት ደግሞ ህገ መንግስቱንና የፖለቲካውን ርዕዮተ ዓለም ነው። ስለዚህ ሁለቱንም አንግል ሰርቼው አውቃለሁ። እዚህኛው ጋር መሞት ግድ የለው። ምክንያቱም መንፈሳዊ ነገሩ ከተነካበት ማንም ሰው ማህበራዊ ነገሩ ይቃወሳል፣ ህይወቱ ይቃወሳል፣ ብዙ ነገሩ ይበላሻል። ኢትዮጵያ የተሰራችው አንደኛ በመንፈሳዊ እሴቷ። ፖለቲካው እሴት የመጣው ትላንትና ነው። ገና ይሄ ዘመናዊ ስልጣኔ መምጣት ከጀመረ የመንግስት አስተዳደር ከመጣ ምናምን በኋላ ነው ይሄ ዘመናዊ ነገር እንጂ ይሄን ያህል እንደከረረ አይደለም። ሰው የሃይማኖት አባት ቢያዘው ስርዓት የሚያደርገውን ነገርና የፖለቲከኛ ቢያዘው ነገ በነገራችን ላይ ፓርቲ ቀይረው አሁን ባለስልጣን የሆኑ ሰዎች እኮ ያኔ ኢህአዴግ ነበር። ሁሉ ኢህአዴግ ያልሆነ ባለስልጣን አሁን ትጠቅስልኛለህ? እንደው አዳዲስ አምጥተው ያልሾማቸው ካልሆነ በስተቀር ሙሉ እኮ ብልጽግና የምትለው ኢህአዴግ ነበር። የሆነ ዘመን ደግሞ የሆነ ፓርቲ የነበሩት ሌላ ፓርቲ ሲያደርጉ እንሰማለን። አሁን ኢዜማ የሚባሉት እኮ ነው ግንቦት ምናምን የሚባሉ ነበሩ። ስለዚህ እነዚህን ስለምታውቃቸው እዚህ ግን ሃይማኖት ላይ አሁን ነው እየሰማን ያለ ነው። እነንትና ከፕሮቴስታንት ወደ ኦርቶዶክስ መጡ፣ ከኦርቶዶክስ ወደ እንትን ሄዱ። ከዛን ኦርቶዶክስን ይሳደባል፣ የኛው ደግሞ ፕሮቴስታንት ይሳደባል። እንደዚህ የመጣው አሁን እሱም ሃይማኖት ነው ሲጀምር። እዚህ ላይ የእንትን ድርድር የለውም። ዶግማና ቀኖናችን ይዘን ነው እኛ የምንቆመው። ስለዚህ እኛ አባቶችንም ምዕመኖችንም የእንቅስቃሴዎቻችን መንፈሳዊ እንቅስቃሴዎቻችን የምናየው በዚህ በሁለቱ ዳኝነት ነው። የቤተ ክርስቲያን ህገ ቀኖና አለን፣ የቀኖና ስርዓት የምንመራበት ቃለ ዓዋዲ አለን፣ እንደገና ህገ ቤተ ክርስቲያን አለን። እነሱን መሰረት አድርገን ባህልን፣ እሴትን፣ ኢትዮጵያዊነትን አክብረን እሱ ነገር ሲነካ እሱን ድምፅ ሆነ እንዲስተካከል ማድረግ ነው የኛ ስራና ብዙ ጩኸት ነበረብኝ መጀመሪያ ሰሞን።
ያው ጩኸት ስለ ቁጣ በዛኛው እይታ ያዩኝ ስለነበረም ልክ ናቸው። በነገራችን እወቀስ ነበር፣ እሰደብ ነበር፣ ቴክስት ይላክልኝ ነበር ምናምን። በአካል ግን እንደዚህ አይነት ግጭት በግለሰብ ደረጃ ደርሶብኝ አያውቅም። አይ ቲንክ ሰዎች ላይ ይደርሳል ብዬ ተስፋ አላደርግም። ምክንያቱም እኔ የግለሰብ ጥቃት አልፈልግም። ማለት ግለሰብን ፐርሰናሊ አጥቅቼ አላውቅም። በራሴ እይታ ነው የምናገረውና ሰዎች ሊመስላቸው ከቻለ ምናልባት እኔ ጉዳዩን እንዲይዙት ነው የማደርገው። ሰውየውንና ጉዳዩን ለያይቼ ለመስራት እሞክራለሁ በቻልኩት አቅም። እንደሚታወቀው ያው ቅድም አንተም እንደጠቀስከው ፐርሰናል የሆኑ ነገሮች ሲሆኑ ያ ፐርሰናል የተጎዳው አካል እንግዲህ ያው ራሱን ለማስከበር ሲል ዝም አይልም። የተደረገ እውነትን መግለጽ ግን ምንም አይነት ሰዎችን ሊጎዳ ይችላል። ግን ደግሞ ጥፋት እንደሆነ ካመኑበት ራሳቸውን ነው እንዲያው የሚያደርጋቸው ብዬ አስባለሁ። እንደው አሁን ደግሞ በቤተክርስቲያን ዙሪያ እንደው በጣም ድፍረት የተሞላበት ሀሳቦችን በድፍረት ትናገራለህ እና አባቶች በተለያየ አጋጣሚዎች ሲያገኙ ምን ይለዋል? እኔ አንድ ራስህን ጠብቅ ይሉኛል። ሁሉም በነገራችን ራስህን ጠብቅ ይሉኛል ከብፁዓን አባቶች ጀምሮ። እኔ ራሴን በእኔ አቅም ልጠብቅ አልችልም። እግዚአብሔር ነው የሚጠብቀኝና እኔ ኃጢአተኛ በደለኛ ልጅ ነኝ። የሰው ኃጢአት እየቆጠርኩ አይደለም የምሰራው ነኝ። ስህተት ነው፣ የእርምት ነው የሚነገረው። ሲጀምር ማህበራዊ ሚዲያ ላይ ወጥቶ ካልሆነ በስተቀር በግለሰብ ፈልጌ የግሉን ጉዳይ ፈልጌ የሰራሁት ፕሮግራም ኖሮኝ አያውቅም። ራሳቸው ማህበራዊ ሚዲያ ላይ ወጥተው መነጋገሪያ እንዲሆኑ ፈልገው አንዳንድ አጀንዳዎች ለሚያወሩ ብፁዓን አባቶችም የሀገር ስብከት መሪዎችም ቤተክርስቲያን አባቶችም ምእመናንም ጭምር ለሚያደርጉት ንግግር ማህበራዊ ሚዲያ ላይ ስለወጣ እንጂ በግላቸው በራሳቸው ላደረጉት ነገር እሱን ከፈጣሪ ጋር እነሱ ይነጋገሩበት። ማህበራዊ ሚዲያ ላይ ሲወጣ ግን ህዝቡን ልምድ ያደርገውና ስርዓታችንን ነው የምንጥሰው የምናልፍ። አሁን ያዝነው የቆምንበት ፒላር አለ። የቀኖና የምንመራበት ዶግማ፣ የቤተክርስቲያናችን ስርዓት፣ አባቶችን ማክበር፣ ሐዋርያዊ ቅብብሎች። እሱ ሲሳት እሱን ነው የምጠብቀው። እሱ እንዲጠበቅ ነው የምሰራው። አባቶች ራስን ጠብቅ ይሉኛል። ሰዎች መተው ተናግረውኝ ምናምንም ያውቃሉ። ቢሮ ድረስ ማለት መተው ይናገራሉ። ይሄ እንደዚህ ያለ ምስል ከሆነ ማስረጃ ስጡኝ። በቃል ነው የሚናገሩት። ብዙ ጊዜ ማስረጃ ስጡኝ ትላቸዋለህ። ችግር የለም እኔ እሰራዋለሁ። እኔ ማናቸው መረጃዎች ከመጡ እሰራለሁ። የምሰራቸው መረጃዎች ግን ማናቸው ይሄ ማህበራዊ ጉዳይና ብዙሃኑን የሚነካ እንደሆነ ካመንኩበትም ካላመንኩበት አልሰራው። ስለዚህ ነገራቸዋለሁ፣ አስረዳቸዋለሁ። ብዙዎቹም ይሽላሉ፣ ይቀበላሉ እንጂ ያን ያህል በግል በምናምን ይመጣ የለም። ይሄ ለማጥቃት ብሎ የሚመጣ የለም። ሁሉም ግን ራስን ጠብቅ ይለዋል። ዛቻ ምናምን የደረሰብኝ በስውሯ ማርያም ጉዳይ ነው። በጣም ሰፋ ያለው የስውሯ ማርያም ጉዳይ በጣም ሰፋ ያለው፣ ምክንያቱም በአካል ሄጄበት ነበር። ቦታውን አውቅ ነበር። አስተዳደሩን ለማናገር ሞክሬ ነበር። አጸደ ማርያም የምትበለው ግለሰብን ላናገራት ሞክሬ ነበር። ከዛን ጉዳዩ ታውቁት። እኔ በግል የሄድኩበትን ጉዳይ እንኳን ታውቁትና በግል ሲሄድ እዛ ያየሁትን ነገር ነው ያን ላናገራቸው ሞከርኩት። ታውቁኝ። ከዛን ከወጣው በኋላ ሰዎች ጉዳት ደርሶባቸው ማህበራዊ ሚዲያ ላይ መነጋገሪያ ሲያደርጉት እኔ ከነበረኝ እውነት ጋር ካየሁት እውነት ጋር አምጥቼ መረጃዎቹን በደንብ አደራጅቼ ሰራሁት። አይ ቲንክ ለገጣፉ ምናምን አካባቢም ታስራ ነበር። በዛ ወቅትም መረጃዎችን እንዴት እንደነበሩ ምን እንደተፈጠሩ የቤተክርስቲያን ቀኖና ዶግማ እንዴት እንደተጣሰ ነገር። ለምሳሌ አባቶች የቃሪያ እምነት አለ እንዴ? አሁን ታውቃለህ አንተ የቃሪያ እምነት? የበሶ እምነት አለ አሁን ኢትዮጵያ ውስጥ። ይሄ አሁን በቤተክርስቲያን ነው የሚሰራው። የቅቤ እምነት አለ። ይሄ ይሸጣል። በነገራችን ቤተክርስቲያን ነው የሚሸጠው። ከመርካቶ ተጭኖ ነው የሚሸጠው። መረጃ ማስረጃ አለ። እንግዲህ ጠቅላይ ቤተ ክህነት አውቆታል መረጃው። ጠቅላይ ቤተ ክህነት ደብዳቤ ጽፏል በዚህ ጉዳይ ላይ። አሁን ቀጣዩ የሲኖዶስ አጀንዳ እንደሚያደርገው ተስፋ እናደርጋለን። ምክንያቱም ቤተክርስቲያን ቀኖናዋና ዶግማዋ እየተጣሰ ነው። እኛ አሁን ይህንን ነው የምንጠይቀው። አሁን የማር እምነት በጣም ብዙዎቹ እያሉት ነው። የለንም እኛ። በነገራችን ላይ ምግብ ነክ ነገር ተብሎ እምነት የሚባል ነገር የለን። እሱ ስርዓት ነው። አሁን ይሄ የቤተክርስቲያን ስርዓት እየተፋለሰ ነው። ስለዚህ እኛም ቤተክርስቲያን ውስጥ ጥንቁልና አይገባም። ይሄ ድብትርና ወይ መተት አይገባም። ብፁዕ አቡነ ኤርምያስ እንደሚሉት ባለፈው አስደግመው ይሄኛው ገቢ ያስገባላችኋል፣ ይህን ታቦት አስገቡ እየተባሉ የገጠር ሰዎች ያመጣሉ እንደሚሉት
ይሄኛው ገቢ ያመጣልና በትንሽ ነገር እነግድበታለን ብሎ ቤተክርስቲያን ስም በእምነቷና በስርዓቷ ስም ትርፍ ለማትረፍ ከመርካቶ ቅቤ ገዝተህ ከመርካቶ የሆነ ነገር ገዝተህ በነገራችን ላይ ስለሄዳችሁ ነው እንጂ ሄዳናችሁት ቅቤን ስለተቀባችሁ አይደል በሶን ስለጣችሁ ስላይሆን ስለሄዳችሁ ነው ሄዳናችሁት በቃ እመቤታችን የመዳን ምክንያታችሁን ፈልጋ ከፈጣሪ አማልድ አዳነቻችሁ እንጂ ቅቤው ወይም ደግሞ በሶ አላዳናችሁ ያዳናችሁ እናንተ የልባችሁን የመዳን ፍላጎትና ፈጣሪ እናንተን ለማዳን ያለው ቅርበት አንፃር አዳናችሁ እንጂ ቅቤው አላዳናችሁ ስለዚህ ቤተክርስቲያን ውስጥ ይህንን ደግሞ የሚጠቀሙበት ነጋዴዎች አሉ ቆብ ያደረጉ ከጳጳስ ጀምሮ ሀገር ስብከት ጀምሮ ምዕመናን ጀምሮ ነጋዴዎች ተደራጅተው ይሰራሉ ስውራ ማርያም እየደወሉ የሚሳደቡ እየደወሉ ለማስፈራራት የሚሞክሩ ነበሩና እኔ እንደው ምናልባት የኛን ሀገር ካወቀው ያው መታር ምስራቅ አንተም ታቋሊ ናዝሬት ልጅ ነና ፈሪ የምታገኘው ጥቂት ነው እና እኔ የሚፈልጉበት ይሄድላቸዋል ከፈለው እና ጎረምሳ ሆኖ ለሚመጣ ጎረምሳ ትሁት ሆኖ ለሚመጣ ትሁት ትልቅ ሆኖ ለሚመጣ ትልቅ ህፃን ሆኖ ለሚመጣ ህፃን ጨዋ ለሚሆን ጨዋ መሆን ይችላልበታል ግን ክርስቲያን እና ደግሞ ስራ ሰራለሁ ይሄ እንደፈለኩ በየጊዜው በየሰፈሩ ምዞር ልጅ አይደለም አንደኛ ጊዜም የለኝም ከስራ አንፃርና እንዲ ለማስፈራራት የመኮስ በጣም አጠንክረው እነሱ ነበሩ ሌሎቹ የሀገረ ስብከት ምናምን ሰዎች ደውለው አንዳንድ ጊዜ ጥያቄ ለመጠየቅ ይፈልጋሉ ለማስፈራራት በህግ እንጠይቃለን ምናምን ያሉ ሰዎች አሉ የሆነ የብሔር አጀንዳ ይዘው ቄስ ሆነው ቤተክርስቲያን ሲሳደቡ የነበሩ አባቶች በአካል ሰርተንባቸው ፍርድ ቤት ተከሳሉ መብቴን አስከብራለሁ ብሎ የመጡ የአዲስ አበባ የሚኖሩ ግን የሆነ ሀገር የሆነ ክልል ላይ ሄደው ብሔርና ምናምን አንስተው ቤተክርስቲያን በድላናለች ብሎ የሚናገሩ አስተዳዳሪዎች ነው የምነግር የቤተክርስቲያን አስተዳዳሪ የሆነ ቦታ ሄዶ እዚህ ያስተዳደረ የሆነ ሰፈር ሄዶ መንደር ጎጥ ብሔር ውስጥ ገብቶ ቤተክርስቲያን በድላናለች ይላል እሱ እኮ ቤተክርስቲያን እየመራ ነው ከሱ በላይ ቤተክርስቲያን የሚበድላል እንዲህ ነው በዳይና ፊት ለፊት ነው የምናገረው እንደነዚህ አይነት ቤተክርስቲያን ውስጥ የገቡ ሰዎች ነው የሚያጠፉት በነገራችን ላይ ክርስቶስን የሰቀለው እኮ ካህን እና ቤተክርስቲያን የሚያፈርሳት ካህን ነው በዚህ ሁኔታ መፈራቸው ስለዚህ እነሱን እንደዚህ መጠበቅ አለባቸው ብዙዎች በጣም ጨዋ በጣም መልካም እልፍ አባቶች አሉ በጣም እልፍ የምንነግር እና እነሱን ለነሱ እጅግ በጣም ክብር አለ በእነሱ መካከል ግን ስንጥር አለ ከዘጠኙ ከጥር 15 በኋላ የነበሩት ጳጳሳት ያልተሾመ ማን ነው እስኪ ንገረኝ ስራ ይዘዋል ሁሉም ስራ ይዘዋል በየሀገረ ስብከቱ በየገዳሙ ትልልቅ አጥቢያ የሚባል ቦታ አስተዳዳሪ ተደርገዋል እንዲህ የሚደረጉት ብሔርን ምናምን አድርገው መተው ስለነበር እነሱን እኛ የምንመለከተው ቆባቸውንና ቀሚሳቸውን የያዙትን መስቀል ነው የምናከብረው ስለዚህ ቤተክርስቲያን እንትኗን ምንድነው ክብረ ክህነታቸውን ካላነሳች በስተቀር እኛ አሁንም አባታችን ናቸው ነው የምንለው እናከብራቸዋለን በምን በአባትነታቸው የሰሩት ስራ ግን ትክክል ያልነበረውን ነገር ግን እናስታውሳለን መቼም ይቅርታ ስታደርግ እኮ ጥፋቱን ይረሳል ይላል አጥፍተው አይደል አይጠም ሲጀምር ላጥፋው ብትሎም አይጠፋልን ራስተ ሳይሆን ትተህ ነው እና እኛም ትተነዋል የተውነውን ነገር ምናቃቸው ነገሮች አሉ ስለዚህ እኔም የምበድላቸው በጣም ብዙ ነገሮች አሉ ስለዚህ ብዙ ሰዎች ትተውልኝ ነው ለኔም እኮ ትተውልኝ ነው አሁን እኮ ይቆምኩት ቁጭ አልኩት አይደል እንደዛ ነው ብዬ አስባለሁና ብዙ ገጥሞኛል እግዚአብሔር ይመስገን ብዙ ፈተና ያን ያህል ከባድ አይደለም በዚህ በጋዜጠኝነት ሙያ ላይ የመጨረሻ ጥያቄ እንደዚህ አይነት በዓለማዊ ሚዲያ በመንፈሳዊ ሚዲያ ስትሰራ አንድን ሐሳብ አንድን አጀንዳ ስትይዘው የአጀንዳው ባለቤቶች ለማማለል ሐሳብ ለማስቀየር በገንዘብ እንደራደር ያለው አይሉ አሁን ነገር ልታመጣ ነው በቅርቡ ልበልህ እንግዲህ ጊዜውን ባልናገር ይሻለኛል ያው ማህበራዊ ሚዲያ ላይ ኢትዮጵያዊነትን ማህበራዊ ጉዳይንና መንፈሳዊ ጉዳዮችን እናነሳለን ኢትዮጵያዊነትን ስናነሳ አንደኛው የምናነሳበት አንግል የመንግስትንም ልንናገር እንችላለን ገጠመኝ ማለት ስህተት የሆነውን ነገር እንጂ መንግስት ሁሉም ጥፋት ነው መንግስት ሁሉም ትክክል ነው ምናምን ብዬ አልነሳም ምክንያቱም ያንን ነገር ከኔ በላይ ነዋሪው ያውቀዋል እኔ ልተነትነው አይጠበቅብኝም እሱንና ስለዚህ ነዋሪው ጋር ያለውን ነገር የሚወደውም ይወደዋል የማይወደውም የማይወደው አለ ስለዚህ እሱን ለሱ መተው ነው የምፈልገው እኔ እዛ ውስጥ መግባት አልፈልግም ምክንያቱም ትልቁ ነገር ላይ ነው ያለሁት የምወርሰው ወይ ደግሞ የሚገባበት ያ ሲኦል ያስፈራኛል
አከብረዋለሁ መፈራዋለሁ እሱን አስቤ መስራት መጀመር አለብኝ እና አንድ ሰው መጣ በቅርቡ የአጭር ነውና በሰው ነው የሚመጡት ደሞና በፊት ለፊት አይመጡ ለሆነ ነገር ለአንዲት አጭር ፕሮግራም ደጎስ ያለ አንድ ግማሽ ሚሊዮን የሚጠጋ ገንዘብ ያ ደቂቃ ወሬ እኮ አውሩልኝ ብለው አመጡልን የመንግስት ባለስልጣን ነው በነገራችን ላይ እና ያኛው እንግዲህ መንፈሳዊ ላይ ሆኜ ማህበራዊና ሀገራዊ ጉዳይ ላይ እንዳቀርብለት ነው የፈለገው ሐሳቡ እና የመጡት በጋዜጠኛ በኩል አድርገው እና የመንግስት ሚዲያ ላይ እንዲሰራ አልፈልጉም እና የነሱን ገጽታ ግንባታ ይሄ ፖለቲካል ኢንፍሉዌንሳቸውን እንዲጨምርላቸው የሚያደርግ ነገር ነው የፈለጉት እና አመጡልኝ ያመጣልኝን ሰው ማስቀየም የምችለው ሰው አይነት ሰው አይደለም እና እሱም በሌላ ሰው ነው የመጣለት ከዛን ዋጋውን ጨመርኩበት መጀመሪያ እኔ እንዳይቀርብ ነው ፈልገው ዋጋውን ጨመርኩበት እሻል 1 ሚሊዮን አስገባው ከዛ ምን ላድርግ እኔ መተው አለብኝ ማለት አልፈልግም ከዛ ምን አደረኩኝ በቃ ዛሬ ቀርጬ ጨርሻለሁ ነገ መረጃውን ላክልኝ አልኩት በነጋታው ስልኬን ዘጋሁና ስራዬን ሰርቼ ከጨርሱ በኋላ ተልኮልኛል ቀርጬ ጨርሼ ወጥቻለሁ ጉዳዩ ደግሞ የሚፈልገው በ3 ቀናት ውስጥ ነው ቶሎ ማህበራዊ ሚዲያ ላይ የተራገበውን ነገር ማህበረጃ ነው የሚፈልገውና ያችን ነገር ይዘው በቲክቶክም በመናም አሁን እኔ ቪዲዮዬን እኔ ብዙ ቆራርጬ አለቀም የራሴ ቲክቶክ አለኝ የተወሰነ 80 ምናምን ሺህ ነው 90 ሺህ ደረሰች ብዙ አለቀም እኔ ከለቀኩ ወራት አልፈዋል ቆራርጦ የሚለቁ ግን በጣም ብዙ ሰዎች አሉ ስለዚህ እንደሱ እንደሚለቀቅ ስለሚያውቁ እንዲለቀቅላቸውና ሊለቁት ፈልገው ነው ያን የሚያደርጉት ከዛ እኔ በቃ ሻሸው በዝምታ ስልኬን እየዘጋው ስራዬን እሰራለሁ ከዛን ስከፍተው እንዴ ሰርች ወጣው እኮላለሁ ከዛን በቃ ዛሬ የግድ ቀራጸው በቃ ነገ ምናምን አለኝና እሺ ብየው ይሄድና ከዛ በነጋታው እንዲህ ብር አምልጭ ያውቃለሁ ግን የመሬት ጉዳይ ምናምን ጉዳይ ነው በነገራችን ላይ አዲስ አበባ ላይ ባለ ጉዳይ ታውቁት እሱን አለፍኩት የፖለቲካ ላይ በመንሰራ ጊዜ ላይ ምናልባት አንተ እዚሁ ስትሰራ እንግዶች ለምነው ነው የምታርለው ከፍሎኝ ኢንተርቪው መደረግ የሚፈልግ ሰው ነበር ከፍሎኝ እና እኔ ደግሞ እንደሱ ሲሆን በጣም ነው ማለት እንዴት ልበል ዝግንን የሚል ስሜት አለው አይደለም ስራችን ላይ ዝግንን የሚለኝ ስሜት አንደኛው እሱ ነው ሀገር ስብከትና እንዲህ እናረግልሃለን ገንዘብ እንሰጥሃለን አንተ በጀትን ከፍትልሃለን በደንብ አድርገህ አንተ ተነትነዋለህ መልካም ስራዎች አሉ ብዙ እንገልጽልህ ና ምናምን ብለው ሲጠሩኝ እኔ እምቢ ብያለሁ አያስፈልገኝ ምክንያቱም እኔ አንድ ምዕመን ነኝ ተራ ምዕመን ነኝ በካህናት ደረጃ እኔ ምዕመን ነኝ ምክንያቱም እኔ ካህን አይደለሁ ስለዚህ መታየት የሚገባኝ እንደ አንድ ተራ ምዕመን ነው ለምሳሌ እኔ አንድ ቦታ እንዳጋጣሚ ጸበል ሲሄድ ወይ የሆነ ገዳም ሲሄድ የትም ተናገር ሄጄ አላውቅም ሄጄ እዛ ያሉ የተወሰኑ ምዕመናኖች ያቆይ ነበር ለካ አውደ ምሕረት ላይ ካልወጣሁ እንጂ አሁን እኔ አውደ ምሕረት ላይ ለመውጣት የክህነት ማድረግ ሊኖርኝ ይገባል አልወጣም አልኳቸው ለካ እዛ ቦታ ላይ የነበሩ ሰዎች አውደ ምሕረት ላይ የነበሩ ከአንድ አባት በስተቀር ሁሉም ምዕመን ናቸው እኔ አልወጣም አልኳቸው ደረጃውን ወርጄ ሐሳብ ተናግሬ ብቻ ወጣሁ በቃ ንስሐ ግቡ ጸበል ቦታ መቀመጥ ብቻ ሳይሆን ንስሐ እየገቡ ስጋው ደሙ መቀበል አለባችሁ ለምን ተቀመጣችሁ 2 ዓመት 4 ዓመት የሚቀመሰዋል ከዛን አስተዋውቅልን ይሏል እና አስተዋውቅልን ሲሉኝ ስለዛ ቦታ ላይ ገዳማት ላይ የሚነገር ነገር አይደለም ሳንቲም መስጠት ይፈልጋሉ አልቀበልም ከዛን በዚህ የገጠመኝ እነዚህ ናቸው ያን ያህል ትልልቅ ብሮች አይደሉም ለኔ ማለት እንዲሁ ለማያቸው ሰው ግን እኔ ደሞዜ ይበቃኛል በሚያዩኝ እይታ ዩቲዩብ በሚከፍለኝ እሱ በጣም ትንሽ ደግሞ ማስታወቂያዎች ከመጡልኝ ይበቃኛል እኔ መኖር እንጂ ሀብታም መሆን አልፈልግም ደሃ መሆን አልፈልግም መኖር ነው የምፈልገው መቼ ነው እስከ መቼ ነው የምኖረው እስኪ ንገረኝ ማለት የምሞትበት ቀን ምን ያህል ቀን ነው ዛሬ ልሙት ነገ ልሙት አውቃለሁ ስለዚህ መኖር ነው የምፈልገው መኖር ማለት ደግሞ ከሰው ጋር ሰላም ሆኜ ታክሲ ተጋፍቼ ሊስትሮ ጋር አስጠርጌ ሳይክል ነድቼ በእግሬው ካርጌ የምኖርበት ኢትዮጵያ ነው መኖር የምፈልገው እስካሁንም እየኖርኩ ያለሁት ይሄንን ነው ነገም መኖር የምፈልገው ይሄንን ነውና እንዲህ ገንዘብ አምጥተው የሚያውቁ ሰዎች ጥቂት ሰዎች ናቸው በነገራችን ላይ ስለሚያውቁህም ይሄ ንግግርህን ሚዲያ ላይ ያለህንም አቋም ስለሚያውቁ ለመጠጋት ይፈራሉ እና ደግሞ በሰው ይሰማሉ ያጣራሉ ስለዚህ እንደማይፈልጉ ያውቃሉ ይርቃሉ ብዙዎች አብዛኛው ያንተ ኮንተንት
ወቅታዊ ቤተክርስቲያን ጉዳዮችን በማንሳት ነውና ሀገራችንም ቤተክርስቲያናችንም ያለችበት ነባራዊ ሁኔታ ይታወቃል። በተለይ ደግሞ ወደ አርሲው አሁን ደግሞ ወደ አማራ ክልልም ካህናት የገዳም አባቶችም እየተገደሉ ያሉበት ሁኔታ እየሰማን ነው። ያው ስራም ስለሆነ ታውቀዋለህ ብዬ አስባለሁና በዛ ዙሪያ ምን ትላለህ? ልጨምርልህ፣ ያንተም አቅጣጫ ስለሆነ ምስራቁ ትላንትና 7 ያህል ፕሮቴስታንቶች ሰምቻ መታራ ፕሮቴስታንቶች ናቸው የተገደሉት። የፕሮቴስታንት መንፈሳዊ ቻናሎች አንዳቸውም አያወሩላቸው። አየህ፣ ምስራቅ መወለድ ጥቅሙ ነው። አንደኛው ድምፅ የሚሆናቸው የለም። የገደላቸው ታጣቂ ኃይል ነው። ታጣቂ ሸኔ ምናምን ስሙን አንድ አድርጉት ማለት 5 ስም ስላደረጋችሁት ምናምን አይለየው። እኔ መታሃራ እንደዚህ አይነት ህይወት ይገጥማል ብዬ አስቤ አላውቅም። ማለት ያደኩበት ልጅነቴንም ስለማውቅ ልጅነቴ ነው እዛ ያሳለፍኩትና ያንን አሁን መታሃራ ላይ ገጠመን አየን። አርሲ ላይ ሄጄ አውቃለሁ ብዙ ቦታ። እኔ የእናቴ ቤተሰቦች ምናምኖች ሄጄ አውቃለሁ አርሲ ውስጥ። ሰው ነዋሪ ነው መጀመሪያ። እኔ ማህበረሰቡ አይደለም በነገራችን ላይ ችግር ያለበት ፖለቲካው ጋር ያለው ችግር ነው ነፍሰ ገዳይ የፈጠረው እንጂ ማህበረሰብ እንደ ማህበረሰብ ሙስሊም ከክርስቲያን፣ ክርስቲያን ከሙስሊም፣ ጴንጤ ምንም አይነት ልዩነት የለበትም። ተከባብሮ ተፋቅሮ የሚኖር ህዝብ ነው ያለን። አሁን ያንን ህዝብ ለማስቀጠል በነበረበት ለማስቀጠል ማህበራዊ ትስስሩ ስለሚፈራ፣ ይሄ የሚፈራው ለምን መሰለ? ስልጣን ላይ ያለ አካል ስልጣን ላይ ቁጭ ብሎ እንዲቆይ ስለሚፈልግ። ይሄ ሁሉም መንግስታት በየራሳቸው ዘመን የየራሳቸውን ነገር አድርገዋል፣ ሎጂክ መርተውበታል። ይሄኛው ቀጣይ የሚመጣው ትላንትም የነበረው ከትላንት ወዲያ ያለው ሁሉም የራሳቸው ሆነ ጥፋትም የራሳቸው ሆነ ትክክል ነገርም ይኖራቸዋል። እኔ አሶሳ ላይ የተገደሉት፣ ወለጋ ላይ ሆሮ ጉዱሩ ላይ የተገደሉት፣ በተለይ ወለጋ ላይ ረጅም ጊዜ የተገደሉት ብዙዎቹን የምታውቃቸው አሁን ሙስሊሞች ናቸው። ከዛን አሁን ደብረ ብርሃን ነው መጠለያ ጣቢያ ያሉት 90%ዎቹ ሙስሊሞች ናቸው። እኔ የኔታ ላይ እንደምንጮህለት የትኛው ሙስሊም ኡስታዝ ሲጮህ ሰምተህ አታውቅም። እኔ የምጮኸው ሰው ስለሆኑ ነው። የሚሞተው ሰው ስለሆነ ነው። መጀመሪያ ኦርቶዶክስ ፕሮቴስታንት ምናምን ስለሆነ አይደለም። መጀመሪያ ሰው ስለሆነ ነው መጮህ ያለብን። ድምፅ ማሰማት ያለብን የዛን የሟች ድምፅ ነው። ማለት የንጹሐን ነፍስ ትጣራለች፣ ያለም ደሟ ትጣራለች እኮ። የአቤል ደም ነው ለኛ ሁላችን። የራሔል እንባ ነው የኛ እንባ መሆን ያለበት ለፈጣሪ። ከዛ ለምንድን ነው ይሄንን ነገር እየሆነን ያለ ነው ስንል የእያንዳንዳችን ኃጢአት ነው። መጀመሪያ ንጉሥ የሚሾምልን ለኛ ለቅጣትም ለምስግንናም ነው። እንድንመሰገንም እንድናመሰግንበትም እንድንባረክበትም እንድንቀጣም ጭምር ንጉሥ የሚሾምልን። የትኛውም ዘመን ላይ የነበረውን ከኃይለ ሥላሴ ጀምሮ ነበር ብታይ ኦርቶዶክስ ቤተ መቅደሷ ደም ነው። በየቀኑ ኦርቶዶክስ ይገደልባታል፣ በየቀኑ ይሞትባታል። በኦርቶዶክሳዊነት ነው የምለው። በነገራችን ላይ ኦርቶዶክስ ይገደልባታል። ይሄ እርስ በርስ ግድያ ሆናል። ተለይቶ ኦርቶዶክስ የተገደለባት ዘመን የጀመረው ከኃይለ ሥላሴ ጀምሮ ነው። ዛሬ ብልጽግና ስለመጣ አይደለም፣ ደርግ ብቻውም ስለነበር አይደለም፣ ህወሓትም ወያኔም ስለነበር አልነበረም፣ ወይ ደግሞ ኢህአዴግ ስለነበርም አልነበረም። በእያንዳንዱ ዘመን የራሱ ድርሻ ነበር። ኦርቶዶክስ ስለሆነ የተገደለ ህዝብ አለ። ሙስሊሞች ደግሞ በሆነ ዘመን ከአድዋ በፊት የነበረውን ጊዜ እንዲሁ ተበድለናል ተገድለናል የሚሉ ታሪክ አላቸው። አሁን ለመኖር ያ ይጠቅመናል ወይ ነው መጀመሪያ። አሁን ለመኖር ትላንትናን መልካሙን ነገር ይዘን ክፉ ነገር እንደ ታሪክ አስቀምጠ ነው ለመልካሙ ነገር መኖር የተሻለ አማራጭ። ነገር ግን ካንተን ይበልጣል ካንተ አምላክ የኔ አምላክ ይበልጣል ብሎ ፉክክር አያሰራ። እንደው እንደሱ ካለን እኛ በቅርብ የሞት አባት ማን ናቸው? ዝናብ ሱርማ ላይ ያዘነቡት ብፁዕ አቡነ ኤፍሬም ናቸው። ኤልያስ እዚህ ሐመር አካባቢ የነበሩት አባት ስማቸውን ስለዘነጋ ነው ይቅርታ። እሳቸው አባት እኛ ሐመሮች እንድንከተላቸው ኦርቶዶክስ እንድንሆን ዝናብ አዘንቡልን፣ ለወራቶች ዝናብ ዘንቡልን አያውቅም ተባሉ። እሳቸው እኔ ቅዱስ አይደለም ከዛ ሊፈትኑኝ አምላኬ ሆይ ይህንን ህዝብ ልጆች ታደርጋቸው ዘንድ ብለው ጸልዩ። እኚህ ሊቀ ጳጳስ አሁን ያረፉት ነፍሳቸውን ይማሩ። ከሚጠብቁበት በላይ ዝናብ ዘነበላቸው እግዚአብሔር። እንዲህ አይነት አባት አለን እኮ አሁንም አሉ። አሁን ብፁዕ አቡነ ዮናስን የሚመስል አባት አለን።
ያፋሩ እዛ ያሉ ሙስሊሞች እንኳን የሚያከብሯቸው አባት አሉ። ብፁዕ አቡነ ኤርሚያስ ናቸው። ሙስሊሙ ክርስቲያኑ የሚቆምላቸው አባት ናቸው። እንዲህ በምታይበት ቦታ ላይ የኖርን ይህንን ዘመን ድምፅ መሆን፣ ጸልዮ ማልቀስ፣ አብሮ በጋራ መቆም ካቃተን ከባድ ነው። ስለዚህ አማራ ክልል ገዳማት እኔ በነገራችን ላይ የጦርነት ታርጌቶች ሁሉ ኦርቶዶክስን ለማጥፋት ነው የሚመስለኝ። ለምን እንደምል ልንገርህ። ዓለም ላይ የኦርቶዶክስ ምዕመናን ያለባቸው ሀገሮች በሙሉ ጦርነት አለባቸው። ህንድ ቤተክርስቲያን የማጥፋት እሳት ማቃጠል ጭቅጭቅ አለባት። ይሄን የኔታ እያለሁ ነው መሰለኝ ነበር። እነ ዩክሬን ጦርነታቸው ሁለቱም ኦርቶዶክሳዊ ሀገር ናቸው። ኤርትራና የፌዴራል መንግስት የኢትዮጵያና የትግራይ ብሔራዊ ክልላዊ መንግስት ጦርነት የነበረው ሁለቱም ኦርቶዶክሳዊ አካባቢ ያለበት ነው። ከኤርትራ ጋር ወደፊትም ጦርነት ቢኖር ኦርቶዶክሳዊ ነው ያለበት። ጦርነት ያለባቸውን ስፍራዎች ተመልከት፣ ኦርቶዶክሳዊ ያለበት አብዛኛው ማለት ነው። እና ሴራው ወይ ምናምኑ ሁሉ ነገሩ ሄዶ ኒው ወርልድ ኦርደር የሚባለውን የዓለም የአንድ የሃይማኖት ስርዓት የአንድ የመንግስት ስርዓት እየተሰራ በነገራችን በጣም ብዙ ፐርሰንቱ ተሰርቶ አልቋል። በጣም ብዙ ፐርሰንቱ የንጉሥ ሰለሞን ቤተ መንግስት ሶስተኛው ቤተ መቅደስ ሊገነባ ቦታው መስመር ይዟል። ጥጃዋን አግኝተዋታል። ይሄ መጽሐፍ ቅዱሳዊ ትንቢት ነው። ይሄ እየተሰራ ሁሉም ሃይማኖቶች አንድ እንዲሆኑ አቡዳቢ ላይ የሁሉም ሃይማኖቶች ማምለኪያ ስፍራ አንድ ቦታ አዘጋጅተዋል። ኢትዮጵያ ውስጥ እዛም አቡዳቢ ላይ የተዘጋጀው አብርሃሚክ ሪሊጅን የሚል ነው የተመሰረተው። ኢትዮጵያ ውስጥ አብርሃሚክ ህንፃ የሚል ግንባታ በሃይማኖት ተቋማት ጉባኤ በሁሉም የሃይማኖቶች ካውንስል ጸድቋል። ኢትዮጵያ ውስጥ ነው የምነግርህ። እያንዳንዱ ኦርቶዶክሳዊ እያንዳንዱ ሃይማኖት የሚገደለው ዓለምን ወደ አንድ ስርዓት ለማምጣት የሚደረገው ክንፍ አካል ነው። ካላመንከኝ ትላንትና የተገደሉት የመተሐራ ወገኖቼ ፕሮቴስታንት ናቸው። እምነት ያለው ሰው በሙሉ ይገደላል ነገም ከነገ ወዲያ። ዛሬ የምትገለው ሙስሊም መስሎ ከሆነ ነገ የምትገለው ኦርቶዶክስ ነው፣ ነገ የምትገለው ፋሩ ነው፣ ነገ የምትገለው ብሔር ሃይማኖት የተባለው ይገደላል፣ እንዲጠፋ ይፈልጋል። እሱ ደግሞ የረጅም ጊዜ ስርዓት ነው። ስለዚህ ይህንን ስርዓት እስኪመጣ ድረስ ከመሃል ሃይማኖት እንዳትለው ምን ያደርጉልሃል? ፖለቲካ ያደርጉልሃል። ከዛ ዘር ይጨምሩልሃል። ከዛ ነው በዘር ነው የተገደለው ትላለህ። ዘሩን ስታመጣው እንደዚህ ዘር አትበሉ። ከዛ ይሄማ ጄኖሳይድ ልታመጣ ነው፣ ስለዚህ አንተና አንቀሳቃሽ ትባልና ደግሞ ፖለቲካ ነው ይባላል። የፖለቲካ ልዩነት ነው። ግን ትግራይ ውስጥ የተመታ ቤተ መቅደስ የለም እንዴ? ትግራይ ውስጥ እኮ ቤተ መቅደስ ተመተዋል እኮ። ታዲያ የትግራይ ምዕመናን ስለ ቤተ ክርስቲያናቸው አያስቡም ብለን ልናገር ነው? አይደለም እኮ። አማራ ክልል ውስጥ አሁን ሰሞኑን የተገደሉት 6 ሰዎችና 26 ሰዎች ጥይት የመቱት ጦርነት ያለበት ስፍራ ነው እንዴ? ቅዳሴ ያስቀድሰው ሲወጥ እኮ ነው። ኦሮሚያ ክልል የተቃጠሉ የቅዱስ ሚካኤል ቤተክርስቲያን ሌሎች ቤተክርስቲያኖች ምኑን ነው? ቤተክርስቲያን አይደለም ጥቃት ታርጌቱ የጦርነት ምሽግ አይደለም። ጥቃት ታርጌቱ የቤተክርስቲያን ቤተ መቅደስ ነው። የሚገደለው ምዕመን ነው። ምክንያቱም ቤተ መቅደስ ከኔና ካንተ በላይ እግዚአብሔር ለሲኦልም ለገነትም እንድንዘጋጅ እድል የሰጠና ፈቃድ ይሰጠልኛ እንጂ ለህንፃው፣ ለግንቡ፣ ለመሬቱ፣ ለምናምን አይደለም። ስለዚህ ቤተ መቅደሱ የምትሰበሰበበት ስፍራ አውራውን ከነካው በግ ይበተናል። ስለዚህ አውራውን መንካት ነው ትልቁ ስራ። የሚታየኝ እሱ ነው። አሁን ያዋቸው ሊቃውንቶች በጣም ብዙ ሞተዋል። አሁን በዚህ በጦርነት በአማራ ክልልና ፌዴራል መንግስቱ ጋር ባለው ግርግር ብዙ ሊቃውንቱ ሞተዋል። የአብነት ተማሪዎች ተመተዋል። ለምን ታርጌት የሚደረገው? የአብነት ተማሪ ሲነገር የፋኖ መሸሸጊያ ነው ትባላለህ ለአንተ። ትግራይ ክልል የሚደረገው ጦርነት ቤተ መቅደሱ የህወሓት መሸሸጊያ ነው ትባላለህ። ወለጋ ላይ ያለው ጦርነት ወይ ደግሞ ለሚሞተው ለሚቃጠለው ቤተክርስቲያን የጽንፈኛ መሸሸጊያ ነው ትባላለህ። የሆነ ቤተ መቅደስ ስትሄድ ወደ ምስራቅ ስትሄድ የሸኔ መሸሸጊያ ነው ትባላለህ። የምትሰማው አንተ እሱን ነው። እየሆነ ያለው ግን ጥይት ያልያዘ ጸሎት መጽሐፍ የያዘ ቅዳሴ የሚያስቀድስ ምዕመን ባለበት ነው ጥይት የሚርከፈከፍ። ጥይቱን የሚያዘንቡልን ሰዎች እነሱ ዶላራቸውን ነው የሚያሱት። ባመረቱ ምርት ሽያጭ ነው የሚሸጡት። ፖለቲካም ነው መንፈሳዊም ነው ጦርነቱ። ስለዚህ እየሞትን ያለ ነው በገዛ ራሳችን። አሁን የውጭ ጠላት መጥቶ አይደለም እየገደለን ያለው፣ ጥቁር ጣሊያን ነው እየገደለን ያለው።
ጥቁር ጣሊያን ማለት ራስህ ኢትዮጵያዊ ማለት ነው። እስኪ ኢትዮጵያ ውስጥ እንትን ብሔር ሊወለድ ብሎ የተወለደ ሰው ጥቀስልኝ፣ የለም። እንትን ፖለቲካ ፓርቲ ልግባ ብሎ የተወለደ ሰው ጥቀስልኝ፣ የለም። እንትን ሃይማኖት ልመን ብሎ የመጣ ሰውም የለም እኮ። ስለዚህ ማመን ያለብን ምንድን ነው? መጀመሪያ ሰው መሆኑን አክብረን ማየት ይገባናልና ገና ሰው ይሞታል። በዚህ ሁኔታችን ከሄድን ሰው ይሞታል። መቆም አለብን ስለ ሰው መጀመሪያ። አሁን ኦርቶዶክስ ሲገደል ሌላው ጸጥ ነው የሚለው፣ አይናገርም፣ አይጮህ። ከዛን በሃይማኖት ተቋማቸው መግለጫ ያወጣል፣ እሱን ሼር ያደርጉታል። እነሱ ግን ድምፅ አይሆኑ። ሙስሊሙ ሲገደል ሙስሊም ምን ያደርጋል? ድምፅ ይሆናል። ኦርቶዶክስ ምን ይላል? ዝም ይላል። እንደዚህ መሆን የለበት። ፕሮቴስታንቱ ሲገደል ምን ይላል? ፕሮቴስታንቱ ይጮሃል፣ ሌላው ዝም ይላል። ይሄ መሆን የለበትም። ሰው ስለሞተ ማቆም አለብን። መቆም ያለበት ግድያው ነው። ገዳዮች እኮ አንደኛው ይሄ ጉዳዩ ተመቻቸውና አጋች ሆነዋል። ሁሉም የሰፈር አለቃ አለ። ቤተ ክህነት ውስጥም የሰፈር አለቃ አለ። ካየህ የአዲስ አበባ ከተማ አስተዳደር ስብሰባ ሲያደርግ በሰፈር አለቃ እንመራለን እየተቸገርን ነው የሰፈር አለቃ ሆነ ብላን ብለው ክስ ያቀረቡት የቦሌ ክፍለ ከተማ ቤተ ክህነት ሰራተኛ ለከንቲባ ጽሕፈት ቤት ለከንቲባ አዳነች አቤቤ ይሄን ያቀረቡት ለቅዱስ ሲኖዶስ አይደለም ያቀረቡት። ይሄ አሁን መቅረብ ያለበት ለማን ነው? ካለ መቅረብ ያለበት ለማን ነው? የህዝብ የቤተ ክርስቲያን ጥያቄ ያቀርቡ ተብሎ የሚያቀርቡ ጥያቄ ምንድን ነው? የቤተ ክርስቲያን ጥያቄ ነው አይደለም። የግል ጥቅማቸው ነው የሚጠይቁት። አዲስ አበባ አማረች እንዴ? እነሱ እኮ መናገር አይጠበቅባቸውም። እነሱ እኮ የሚመሩት ምዕመን ምን ቸግሮታል፣ ምን ጎርሎታል፣ የመንግስት አስተዳደር ምን ያግዘው ብለው ነው መጠየቅ ያለባቸው። አሁን አርሲ ያለው የብፁዕ አቡነ ያሬድ የት ነው ያሉት? የአርሲው ሞት ጉዳይ የሚመለከታቸው የሉም እኮ አሉ። ኢትዮጵያ ውስጥ የሉም። በነገራችን ላይ ሌላ ጳጳስ ተተክቷል። ብፁዕ አቡነ ኤልሳ ገብተዋል። ብፁዕ አቡነ ኤልሳ ገብተው በየሰፈሩ ሄደው ከመንግስት አስተዳደር ጋር ቆመው ቤተክርስቲያን ገብተው ባርከው ለምዕመናን 200 ብር ለነዳያን ሲሰጡ እያየን ምናምን ቪዲዮ ተቀርጸው ተለቀቀ። ሞት ቆመ። ጳጳስ ስለተቀየረ ግድያ አልቆመም። ስለዚህ ግድያው እንዲቆም መጀመሪያ እየተገደለ እንደሆነ ህዝቡ ማወቅ አለበት፣ ማመን አለበት። አይ እኔ ጋር አልደረሰም እዛኛው ጋር ነው፣ ተራ አንተ ነው ቀጥሎ። ስለዚህ መጀመሪያ መቆም ያለበት መገዳደሉ ይቁም። በፖለቲካም በሃይማኖትም ሽፋን ተደርጎ የሚደረገው ግድያ መቆም አለበት። ማንንም ሰው ነው በነገራችን ላይ። ይሄ እኔ ትላንትና ድምፅ የሆንኩት ለፕሮቴስታንት ነው፣ ግን መተሃራ ላይ ስለሆነ ሌላስ ቦታ ቢሆን ሙስሊም ጎንደር የተገደለው በሌባ ነው የተገደለው። ሌባ ሊዘርፍ ብሎ ገደላቸዋል። ሼክ ነው ምናምን። ግን ስለ ሰውየው ግድያና ስለ ገዳዩ ጮሆናልኛ። ለምሳሌ እኔ ጮሃለሁ። በነገራችን ላይ ስለ ሁሉም ነው የምናገረው። እኔን ያሳደገኝ ማህበረሰብ ነው ሰው አድርጎ የሰራኝ። ስለዚህ ያሳደገኝ ማህበረሰብ ኢትዮጵያዊ ነው። በሱ ስሬት ነው የሚሄደው። ምናልባት የዚህኛው የአዲሱ ዘመን ትውልድ ያልሆንኩት ያሳደገኝ ምናልባት ደርግና ኃይለ ሥላሴ ላይ የነበሩ ወላጆች ስለነበሩ ያሳደገኝ ማህበረሰብ የተቀላቀለ ስለነበረ ለእኔ ላይቸግረኝ ይችላል፣ አቀርበዋለሁ። ሌላው ግን የሚያቀርበው ምን አድርጎ ነው? ሙስሊሞችን የሚገል ጎንደር ምናምን የሚል ሀሳብ ያነሳና ጠልነት ያነሳል። ሙስሊም ጠልነት ያነሳል። አብረውኝ ያደጉኝ እኮ ሙስሊሞች አሉ። ይህንን የሚናገረውም ሰው እኮ አብሮት ያስደገ ክርስቲያን አለ። እኔ ሙስሊምን አልጠላም፣ ሃይማኖቱን ግን አልከተልም። ፕሮቴስታንት አልጠላም፣ ሃይማኖቱን ግን አልከተልም። ምክንያቱም አላምንበትም። የማላምነው ደግሞ የእነሱን አምላክም ነው። እነሱ የሚያደርጉትንም ነገር አላምንበትም። ስለዚህ እኔ ራሴ የማውቀው ዓለምን የፈጠረ ዓለምን የገዛ የሁላችን የሆነ አምላክ እግዚአብሔር አለ። እኔ የማመልከው አምላክ እሱን ነው የምከተለው። ስለዚህ እኔ አምላክ በመከተሌ ልጠላኝ አይገባም፣ ልጠላህም አይገባም። ይህንን ነው እኔ የምኖርበት ሎጂክ። ስለዚህ አርሲ ላይ የተገደለው ኦርቶዶክስ ስለሆነ የተገደለው፣ ወለጋ ላይ የተገደሉት በሆነ ምክንያት ነው። ፖለቲካ ሽፋን የደረገ በሆነ ምክንያት ነው። ጦርነት የሚቀሰቀሰው እስኪ ይሄኝ ኦርቶዶክስን የማይናገር ፖለቲከኛ፣ ኦርቶዶክስን የማይናገር አዲስ ፓስተር ጥቀስልኝ እስኪ። የለም። መታወቂያቸውም እሱ ነው። ጥላቻ በመዝራት ነው ሃይማኖታቸውን የሚመሰረቱት። ጥላቻ በመዝራት ነው ፖለቲካቸውን የሚመሰረቱት። እንዴ ጥላቻ ሳዘራ ፖለቲካ መሆን አትችልም እንዴ? ፖለቲከኛ መሆን አትችልም እንዴ? የለም። መጽሐፍ ቅዱስን የሰበከ ፓስተር መሆን አትችልም እንዴ? ያቸው ጽዮናዊነትን ያነሳልህና ከአማራ ጋር ያያይዝልሃል፣ ከኦርቶዶክስ ጋር ያያይዝልሃል። ጽዮናዊነት እኮ የእስራኤል አጀንዳ ነው። እስራኤል እሷን ትወጣ። መናገር ከፈለክ እሷን ተናገራት። ኦርቶዶክስ ኢትዮጵያዊ ነች። ኢትዮጵያ ኦርቶዶክስ ነች። አንተም ሙስሊም ሆነ ካነሳኸው መነሻህ እኮ ኢትዮጵያ አይደለም። እኛም መነሻችን ኢትዮጵያ አይደለችም። መነሻው እስራኤል ነች።
አንተ መጣ ከጅዳ ነው ከአረብ ሀገር ነው የመጣውን ተቀበለ እምነትን በራስ አድርገህ ተቀብለዋል። እኛም በራሳችን አድርገን ተቀብለናል። እኔ እንደ ኢትዮጵያዊ ባህል ነው ሃይማኖትን የምከተለው። ኢትዮጵያ ውስጥ የምታየውን አለባበስና እኮ የሃይማኖት ስርዓት እኮ ሌላ ሀገር ላይ ብትሄድ አታገኘው። ስለዚህ የእኛን እንደኛ ተቀበሉት። ይሄ ወዳችሁ ሳይሆን በግዴታ ነው። የእነሱንም እንደነሱ አድርገን እንቀበላለን። ወደ ሳይሆን ግዴታ ነው። ምክንያቱም እነሱ የሚያመልኩበት እምነታቸው ስለሆነ ልናከብርላቸው ግዴታ አለብን። እኔ እንዲከበር የእነሱን አከብራለሁ። ስለዚህ የእነሱ እንዲከበርም የኔን ማክበር ግዴታ አለባቸው። አያይዘው እስራኤል ይወስዱና የእስራኤል ጥላቻውን ኦርቶዶክስ ላይ ያመጡታል፣ አማራ ላይ ያመጡታል። ከዛን ጥላቻውን አያይዘው የፖለቲካው ክንፍ ወይ ደግሞ ፖለቲከኞች ብዙ ፖለቲከኞች ከአማራና ከኦርቶዶክስ ጋር ያለውን ጥላቻ በመንዛት ታዋቂ መሆን ይፈልጋሉ። እሱን ይዘራሉ። ሂድ አጋንንት ከየት ነው የሚነሳው? ኢትዮጵያ ውስጥ ንገረኝ። ሁሉም መተት ተነሳ መተት ተደረገ ብሎ ሲያነሱ የት ነው የሚያነሱት? ጎንደር፣ ጎጃም፣ ሸዋ፣ ወሎ ይሄን ነው የሚያነሳል። ለምን ትግራይ አልሆነም? አያረጉም። ሰሜኑ ይለዋል በድፍኑ። ሃይማኖቱን ከብሔር ጋር አጣብቆ የሆነን አካል ማጥፋት የሚፈልግ ሃይማኖቱን መሰረዝ የሚፈልግ አካል አለ። ይሄ ኢትዮጵያ ውስጥ ያለው ብቻ ሳይሆን ውጭውም ያለው አካል። ኢትዮጵያን እኮ ቀኝ ለመግዛት መጥተው እኮ ኢትዮጵያን አላስገዛ ያለችው የኦርቶዶክስ ሃይማኖት ተቋም እንደሆነች ያውቃሉ። ስለዚህ ኦርቶዶክስን ማጥፋት ኢትዮጵያን ለመግዛት የሚመች አንደኛው ሴራ ነው። ስለዚህ እዚህ እየሰራ ያለው ስራ የጠላትን ሴራ ነው። ስለዚህ ጥቁር ጣሊያን የምልህ ለዚህ ነው። እኔ የማምነው ይህንን ነውና እስካሁን እየተገደሉ ያሉት በጥቁር ጣሊያኖች ነው። ማህበራዊ ሚዲያ ስለለጠፍከው ስለተናገርከውም ጭምር ይሄ ጥቁር ጣሊያንነት ነውና እሱን ነው ማቆም ያለብንና እኔ የምታገለው አንደኛ ይህንን ፓርት። ሰሞኑን ደግሞ ካነሳቸው ሀሳቦች መካከል አንዱ የግሪክ ኦርቶዶክሳውያን ጩኸት ነውና ምንድን ነው የተፈጠረው? ግሪክ ኦርቶዶክሳውያን እንደው ከኢትዮጵያ ውጭ ያሉ ኦርቶዶክሳውያን በጣም ከሚያሳዝነኝ ፓርታቸው እነሱ ናቸው የሚያሳዝኑ። በእውነት ከኢትዮጵያ የሚወጡት ተገፍተው ነው ሁሉ ማለት ወይ ተገፍተው ወይ ደግሞ የተሻለ ኑሮ ለማግኘት ነው የሚወጣ። ሁሉም ሰው በፖለቲካ የተገፋው ሰው ከኢትዮጵያ ይወጣል። አውሮፓ የሚሆን ምናምንም አረብ ሀገርም ምንም የሚሄዱት እኮ ኢትዮጵያ ውስጥ ያለ ነገር ከዛ የተሻለ ነገር እዛ አገኛለሁ በሚል ሲወጡ የሃይማኖት ተቋም ይመሰረታል አለ። ቤተክርስቲያን የኪዳነ ምሕረት ቤተክርስቲያን አለች። እኔ እንዳጋጣሚ አንድ የካናዳ የሚኖር ጋዜጠኛ ጓደኛ አለኝ እና ታሪኩ ይባላል የኢቢኤስ ጋዜጠኛ የነበረ ነው እና ማህበራዊ ሚዲያ ላይ የሆነ ነገር ለጥፈው አየሁ። ከዛ በፊት ቱርክ ላይ የሆነች አቴንስ ላይ የሆነ ሰዎች መጥተው አናግረውኝ ከዛን ወደ ነጋሽ ላኩት ጉዳዩን እና ተውኩት። እኔ ያው ኮንተንት የኔ ብዙ ጊዜ ሪያክሽን ስለሆነ ከዛን እሱ በለጠፈው ነገር ምን ተፈጥሮ ነው ምንድን ነው ብለዋለሁ። አሪያ እኔ ልጄን ክርስትና ላነሳ ብቻ ነው ቤተ መቅደስ የሚሄደው፣ በተረፈ አልሄድም። ወንበር እንኳን አይቀበሉም። እዚህ ውጭማ የባሰ ነው አለ። ሰው ሳይመጣ ራሱ ወንበሩ የእንትና ነው ብሎ በቃ ቤተክርስቲያን ውስጥ እኮ በቃ እንጓጥቷል። እንዲህ ጭቅጭቅ ነው አለ እና በጣም ያስጠላሃል። ቤተክርስቲያን ከሄድኩ 4 ዓመት ሞላኛል። ክርስትና ካነሳ በኋላ ሂጅ አላውቅም። አያችሁ ክርስቲያኖች እርስ በርስ እንዴት እንደምንገፋፋ ቤተ መቅደስ ውስጥ። ከዛም አዘንኩና ለሱ ፕሮግራም ስሰራ ስለ አቴንስ ጉዳይ ፌስቡክ ላይ የተለጠፉ ተደጋጋሚ መረጃዎች አየሁና አቴንሶች ጋር 2 ቡድን አለ፣ እባካችሁ እረፉ ብዬ ሰራው። ለካ ልጁ የለጠፈው ቪዲዮ እኔ ልጁን ካናዳ አድርጌ ነው የወሰድኩትና የካናዳ ጉዳይ ደግሞ የሚመለከታቸው ብፁዕ አቡነ መቃሪዎስ ናቸው እና ብፁዕ አቡነ መቃሪዎስ ከዚህ በፊት በካናዳ ጉዳይ የሆነ ፕሮግራም ሰርቼ ደውሉልኛል በኪዳነ ምሕረት ጉዳይ ላይ። ከዛን በቃ ደውዬ አናግራቸዋለሁ ብዬ ቤተ መቅደስ ጭቅጭቅ ነው ጨዋት ነውና ይሳድ የአባቶቻችን ቃል ይከበር ምናምን የሚል የሴቶች ድምፅ ነውና ቤተክርስቲያን ውስጥ ነው ቤተ መቅደስ ውስጥ ቤተክርስቲያን ውስጥና ያስደነግጣል። እኔ እንኳን ልጮህ መንቀጠቀጣለሁ ቤተክርስቲያን ውስጥ እኮ እንዴት ሰዎች እንደዛ በድፍረት እንደሚናገሩ ግራ ይገባኛልና ልክ አይደላችሁም አትጮህ ብዬ ለካናዳው ሐሳብ ሰራውና እኛንም ቦታውን አልነግራችሁም አልተናገርኩትም ፕሮግራሙ ላይ አልነግራችሁም ቦታውን ቪዲዮን ሳሳይ ማለት ነው ብዬ እንግዲህ አባትን አናግሬ ያን ጊዜ ደግሞ የመምህር ዘላለም ነፍሱ በአጸደ ገነት ትኖርና የእሱ እረፍት ስለነበር የእሳቸውን ፕሮግራም እሳቸው ደግሞ እሱ ፕሮግራም ላይ ነበሩ። ሲጨርሱ የሆነ አባት አሉ እሳቸውን አናግሬ ስለ ቦታውም ስለ ነገሩም እነግራችኋለሁ ብዬ ከዛን ቀጥሎ የአቴንስን ጉዳይ አነሳውና ፌስቡክ ላይ የተለጠፈውን ለጥፌ እባካችሁ በቤተ ክርስቲያን ስም አትሰዳደቡ፣ ያለው ነገር 2 ክፍተት እንዳለ አውቃለሁ። ምክንያት ሰዎች ቀድመው ነግረውኝ ነበር እና እረፉ፣ ወደፊት እንመጣበታለን፣ ግን እባካችሁ ተዉት፣ ሁላችሁም ብታረግቡት። ቤተ ክርስቲያን ውስጥ ቅዳሴ ማስቀደስ አይቻልም። አንዱ ይቆልፋል፣ አንደኛው ካልተከፈተ ይላል፣ ሌላኛው ፖሊስ ይዞ ይመጣል፣ ሌላኛው ይሄኛውን አባቱ ጣ ይላል። ይሄ ነው ጭቅጭቁ የነበረው መጀመሪያ። ከዛን ለካ ቪዲዮ የአቴንስ ስለነበረ ልጁ የለጠፈው እኔ ካናዳ ብዬ አስቤ የነበረው
አቴንስ ስለነበረ ከአቴንስ መረጃዎች መጉረፍ ጀመሩ። አሁን እኔ ሁሉንም ወገን እሺ ብዬ ነው የማናገር፣ ምክንያቱም ሁሉም ክርስቲያን ነው። ቤተ መቅደሱ እንዲከበርና ክርስትና እንዲከበር ነው የሚፈልጉት። ከዛን ምን አደረግኩኝ? ሁለቱም ወገን አሸናፊ እንዲሆን ፈለግኩ። ብፁዕ አቡነ አሁን ያሉት ኤልሳ፣ ብፁዕ አቡነ ኤልያስ እዛ ያሉት ማለት ነው የእስካንዲኔቪያና የአቴንስ የግሪክ ሀገረ ስብከት ሊቀ ጳጳስ ይውረዱልን የሚል ማለት እንትን በቃ አውግዘናል የሚል ሰልፍ የሚመስል ነገር የሆነ ቪዲዮ ምናምን ተቀርጾ ይለቀቃል። በቃ ፌስቡክን ቲክቶክን አጫናንቁት። ቤተክርስቲያናችን ነው አይደል? ኢትዮጵያ ውስጥ ሆንክም አረብ ሀገር ውስጥ ሆንክም አፍሪካ ውስጥ የትም ሀገር ብትሆን ኦርቶዶክሳዊ ከሆንክ ቤተ መቅደሱ የጋራችን ነች። ስለዚህ ትክክል ያልሆነ ነገር አለ። እኔ ደግሞ ማህበራዊ ሚዲያ ላይ የምሰራው መስራት አለብኝ አልኩና ወጣሁ። ከዛም ብፁዕ አቡነ ኤልያስ አይ ቲንክ 50 ዓመት ሊጠጋታል ቤተክርስቲያኑ ከተመሰረተች። እሳቸው ናቸው ራሱ እንደዚህ ያደረጓት። ቤተክርስቲያኑ ከካቶሊኮች ተቀብለው ባርከው ቀድሰው ታቦት ያስገቡት ራሳቸው ናቸው። ከዛ በፊት የተጀመረ ፕሮሰስ ነው። ጉዳዩ የጀመረው ከ12 ዓመት በፊት የዛሬ 12 ዓመት ማለት ነው። ከ12 ዓመት በፊት አባ ወልደ ሚካኤል የሚባሉ አባት በብፁዕ አቡነ ማትያስ መዳቢነት ከዚህ ከደናግላን ሰበታ መስመር ካለው ቤተክርስቲያን መጀመሪያ ኮምቦልቻ ነበሩ። ከዛ ተመድበው ተሹመው እዛ ይሄዳሉ። አባት ተደርገው ሲሄዱ እዛ በፊት የነበሩ አባት አሉ። ለ40 ዓመታት ምናምን ያገለግሉ እሳቸው ይሄዳሉ። ለ30 ምናምን ዓመታት ያገለግሉ እሳቸው ይሄዳሉ። እሳቸው ልክ እንደሄዱ አሁን ቅሬታ የሚያቀርቡት አንደኛው አካል ኪኒቶታ ይባላል። ኪኒቶታ የሚባለው በሀገሪቱ ሕግ በመረጃው ማለት ነው የሃይማኖት ተቋማት ፈቃድ የሚያወጣበት አደረጃጀት ነው። ሶማቲዮ የሚባል አደረጃጀት አለ። ሶማቲዮ የሚባል እንደኛ ሲቪክ ተቋማት የምንብለው አደረጃጀት ነው። ሁለቱም በሃይማኖት ተቋሙ ስም ነው የተጠቀሙት። አንደኛው ሶማቲዮ የሚባለው ሙሉ ስሙ የአቴንስ ግሪክ ኪዳነ ምሕረት ቤተክርስቲያን ነው የሚለው። አሁን ቤተክርስቲያንና ሶማቲዮ ፍርድ ቤት የተካሰሱ ነው። የጳጳሱ ወንበርና ጳጳሱ እየተካሰሱ ነው። እንዴት ብለን ነው እንደዚህ የምትባባለው? ማለት ያወዛግባል። ለረጅም ጊዜ ነው ክርክሩ። ምዕመናን ከምዕመናን ይከራከሩ። የተፈነከተ ሰው አለ፣ የተደበደበ ሰው አለ፣ የተደበደቡ ካህን አሉ፣ ጳጳስ ተሰድቧል። እንደምሰማ ይሄ በምዕመናን ደረጃ የማይጠበቅ ማለት ነው። አሁን እኛ እንወቅሳለን፣ ስራቸውን ለይተን ነው የምንወቅሰው። እነሱም እናከብሮታለን ግን እናወግዛለን ይለዋል። አንደኛ እነዚህን ይሄ ሀሳባቸውን ከሆነ ሰው አምነው የሚቀበሉት ነገር እንዳላቸው ግልጽ ነው። ይሄ ምንም እንትን አይደለም። የሆነ ሰው ባትቀበል እንትን አትልም፣ አትከላከልም። እኚህ ከሄዱ በኋላ እኚህ አባ ወልደ ሚካኤል እንግዲህ ግርግሩ ነው ከሰማሁት በኋላ ሌሎች እዚህ ሶማቴ ውስጥ ያሉትን ሰዎች ኪኒቶታ የሚባሉ ውስጥ ያሉ ሰዎች ማናገር ጀመርኩ። ሳናግራቸው እኛ ትክክል ነን ሁለቱም የሚሉት። ለእኔ ደግሞ ሁላችሁም ትክክል ሆናችሁ የምታሸንፉበትን ነገር እንፈልግ ነው ስራ። ልጆቹን ምን አደረግኩኝ? ማወያየት ጀመርኩ። አባ ወልደ ሚካኤልንም ትላንትናም ከትላንት ወዲያም ለቅቄያቸዋለሁ። ኢንተርቪው ሰርቻቸው ነበር ለ4 ሰዓታት ያህል አድርጌያቸው በተወሰነ መልክ ለቅቋቸው እና ሁሉንም መሞግታቸው ይሄ ከኋላ ያለውን ባክግራውንድ ሁሉም ሰው በጋራ እንዲያውቀው መደረግ ስላለበት ነው። እንደ አንድ ሚዲያ ባለሙያ አየሁና ሁሉም ሰው ይደውላል እና አባ ወልደ ሚካኤል ትልቅ አባት ናቸው ይላል። አባ ወልደ ሚካኤል ለ8 ዓመታት ክህነታቸው ተነስቶ ለተወሰኑ ቀናቶች ገብተው አስቀድሰዋል። ክህነት ተነሳ ማለት አቶ ሆንክ ማለት ወይ ደግሞ ክህነት የለ በቃ ተወግዘ ማለት ክልክል ነህ፣ ምዕመን ነህ፣ ነገር ግን ካህን አይደለም። ካህን ያልሆነ ሰው ቤተ መቅደስ ገብቶ ማስቀደስ አይችልም። በቃ ማለት ቤተ መቅደስ ገብቶ ማስቀደስ አይችልም። ቀዳሽ ስጋው ደግሞ መፈተት አይችልም። ያደረጉት እሳቸው እሱ ነው። አንደኛ ክህነታቸው አሁን ተመልሶላቸዋል። በነገራችን ላይ ከመነሳቱ በፊት ምን ሆነ? የሀገር ስብከቱ ጋር ከነበሩት ከስር አመራሮቹ ጋር ግጭት ፈጠሩ ማለት አለመግባባት ተፈጠረ። አለመግባባታቸውን እሳቸው እንደሚናገሩት ገንዘብ ምዝበራ ነበር፣ እኔ ሄድኩበት ነገር ወጪ በጣም የተጋነነ ነው፣ ትክክል አይደለም ምናምን የሚሉ አጀንዳዎች ናቸው ያሉት። እሳቸው ግርግር ካለ አለመግባባት ካለ ሀገር ስብከታቸው ማሳወቅ ግዴታ አለባቸው እንደ አንድ ተቋም። ምክንያቱም ተቋም የመደባቸው ቅዱስ ሲኖዶስ። እሳቸው እሱን ሳያደርጉ ይሄንን አፍርሰው ሌላ መሰረቱ። ይሄን ለማፍረስ ከመጀመሩ በፊት ግን ቅሬታውን ማን ይጽፋሉ? እነዚህ የሀገር በሰበካ ጉባኤ ያሉት አንዳቸው እንግዲህ ቀድሞ የነበሩ ለሀገር ስብከት ደብዳቤ ይጽፋሉ። ቅሬታውን ሀገር ስብከት ተመልክቶ ደግሞ
እረፉ ይላቸዋል፣ ማስጠንቀቂያ ይሰጣቸዋል። ከዛን እንዲህ ማድረግ ስለማይችሉ ጊዜ ይውሰጡ አይቻልም ይሏቸዋል። እሳቸው ደግሞ ሀገረ ስብከት አይመለከተውም ብለው በራሳቸው ሰበካ ጉባኤ መድበዋል። የመረጡት አለ። ህዝቡ ቅሬታ ኮሚቴ አዋቅሯል አሉ። ሰበካ ጉባኤ የለ። ቅሬታ ሲዋቀር አንተ መጀመሪያ መቆም ያለበት ከመዋቅርህ ጋር ነው እና ምዕመኑ አሳዘነኝ ይለዋል። ብዙ ጊዜ ፖለቲከኞችም ሃይማኖት አባቶችም የሚጠለሉት በህዝብ ስም። ለምሳሌ አንድ ፖለቲከኛ ሲጠፋ ምን ብሎ ይጠለላል? ምስል ኦሮሞ ስለሆንኩ እንዲህ አደረገኝ፣ አማራ ስለሆንኩ እንዲህ አደረገኝ፣ ትግሬ ስለሆንኩ እንዲህ አደረገኝ፣ ሲዳማ ስለሆንኩ እንዲህ ንቆኝ ነው፣ እንዲህ ስለሆንኩ እንዲህ ብሔር ስለሆንኩ እንዲህ አጥፍቶኝ፣ እንዲህ ነው የሚባለው። ጥፋቱ እኮ ግለሰቡ ነው ያጠፉ። ከዛን የሚጠለለው ህዝቡ ውስጥ ገብቶ ህዝቡ እንዲህ ስለወደደኝ ለህዝቡ አስቤ ይልልሃል። እና እሱ ነገር ትክክል አይደለም። አንደኛው መሄድ ያለበት እና ምዕመኖቹ ደግሞ የሆኑን አባት መውደድ የሆኑን አባት መጠላት፣ የሆነ አባት ደግሞ የሆነ አባት መውደድ የሆነ አባት መጠላት ተጨመሩ። ከዛን የሆነ አባት ሲገቡ ትክክል አይደለም ብሎ መጮህ፣ አንደኛው ሲገቡ ደግሞ አንደኛው መጮህ፣ አንደኛው ሲገቡ ፖሊስ መጥራት ተጀመረ። 12 ዓመታት በዚህ ነው ያሳለፉት። እንዴ ከአባቶቹ በላይ ያሳዘኑኝ ምዕመኖቹ ናቸው። እንዴ ቅዳሴ ለአንዱ ተቆልፎበት አንዱ እያስቀደሰ ስጋው ደግሞ ይቀበላል። ክርስቶስ እኮ ያድግ ማለት ሲታዘበንም ብሎ ነው የሚታዘበን። ከላይ ሆኖ ሲመለከት ለእናንተና ቆልፉባቸው ብሎ እናንተ ልክ ናችሁ የሚላቸው ይመስላችኋል? ልክ አይደለም እኮ። ያንስ ሲያስቀድሱ በር ተቆልፎ የሚያስቀድሱት አባት ትክክል ናቸው አይደሉም? ለየትኞቹም ነው የምናገረው። ስለዚህ ልክ ያልሆነ ነገር እንደነበረ ገባቸው። ከዛ ሚዲያ ላይ መውጣት ሲጀምር አሁን ባለፈው ወደ አላስቀደሱ፣ አሁን ያሳለፈነው ወደ አላስቀደሱ። ቀጣይ ምን ማድረግ ጀመርኩ እኔ? ሁሉንም አሸናፊ እንዲሆን ማለት። ከዛ ሀገርም ወጥተው የሚያለቅሱ ሰዎች አሉ፣ እያለቀሱ የሚያወሩ ሰዎች። ከኢትዮጵያ አንድ ዶክተር እህት አለች እና ከኢትዮጵያ እየሄደች የተመላለሰች ልታስታረቅ ሞክራለች። ብፁዓን አባቶች እግር ስር እየወደቀች እኚህ ክህነት የተነሳባቸው አባት ክህነታቸው እንዲመለስ ያደረገችው እግራቸው ስር እየወደቀች ነው አባቶች ላይ። ከብፁዕ ቅዱስ አቡነ ማትያስ ጀምሮ ብፁዕ አቡነ አብርሃምም ላይ ብፁዕ አቡነ ሳዊሮስም ላይ እግራቸው ስር ወድቃለች። ሁሉም ደግሞ ያውቃሉ። ግን 8 ዓመት ያ ምዕመን አንዱ ቡድን ከአንዱ ቡድን ጋር ሲጋጭ ነው የቀረበው። ፍርድ ቤት ይካሰሳል። በዚህ ክርክር መሃል የቤተ ክርስቲያኗ ገንዘብ የሆነውን ወደ 430 ዩሮ የሚጠጋ ገንዘብ፣ የተወሰነው ገንዘብ መሬት ተገዝቶበታል። መሬት ሲገዙ ደግሞ ክህነታቸው ተነስቶ የሶማቴው ማህበር ቦርድ መሪ ሆነውን ብቻ የሆነ ክፍተት እየተገኘ በክፍተቱ የሆነ ነገር ይደረጋል። አሁን የሃይማኖት ፈቃድ ስለሌለው ሃይማኖት ማከናወን አይችልም። ቆሞስ ሳይባረከው ቤተክርስቲያኑ ለወራት ተቀድሶበታል። የሆነ ታቦት አለ፣ የአርሴማ ታቦት አለ፣ የሆነ ቦታ ነው ያለው። ቤተክርስቲያን ውስጥ በቤተክርስቲያን መዋቅር እየተመራን ስላልሄድን አንዱ ቦታ ነው፣ አንዱ ቦታ ነው ያለው። ምዕመናን መሄድ ያቆሙ ሰዎች አሉ። መሄድ በቃ ፈጽሞ ቤተክርስቲያን መሄድ ያቆሙ ሰዎች አሉ። ሲሄዱ አባቶች እንግዲህ አንድን ነገር ለማስተካከል ሲፈልጉ ብፁዕ አቡነ ጢሞቴዎስና ብፁዕ አቡነ ኤልያስ የዛሬ ዓመት ሄዱ። ብፁዕ አቡነ ጢሞቴዎስና ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ኤልያስም አብረዋቸው ሄዱና እሳቸው ሀገረ ስብከታቸው ስለሆነ ቅዱስ ሲኖዶስ መድቧቸው ሄዱና ለመፍታት ጉዳዩን ሄዱ። ሲሄዱ መጀመሪያ አባ ወልደ ሚካኤል የተባሉት አባት ጉዳዩ መፍታት አቅቷቸው እዛው ህዝቡ ጋር ከሶማቴው ጋር ሆነው አብረው ይዘው ስለነበረ ሌላ አባት ተመድቦ ነበር። እሳቸው ክህነታቸው ስለተነሳ አባ ገብረ ስላሴ የሚባል አባት መድቧል ቅዱስ ሲኖዶስ። አባ ገብረ ስላሴ ጋር ሲሄዱ አባ ገብረ ስላሴ ጋር እንወያይና ችግሩን እንፍታ ይላሉ። ቅዱስ ሲኖዶስ ክህነታቸውን አንስቶ ከአባ ገብረ ስላሴ ጋር መወያየትም አይጠበቅብህም፣ ችግሮችም ምንም አሉ፣ በቃ የሆነ ነገር ካለ ትተው ብትመጣ። በነገራችን ላይ በጥቂት ገንዘብ ኃላፊ ነው። የእያንዳንዱ ክርስቲያን ህይወት ይበልጣል። እኔ የፈለግኩት አሁን የእያንዳንዱ ክርስቲያን መፍትሄ እንዲመጣለት። አሁን ሁለት አካላት ጋር ግጭት አለ። ስለዚህ ብፁዓን አባቶች ሄደው እኚህን አባት ከግሪክ አምጥተው ቅዱስ አማኑኤል መርካቶ የሚገኘው 7ኛ የሚገኘው ቤተክርስቲያን ሊመድቧቸው፣ የቅዱስ አማኑኤል የነበሩትን አስተዳደር ደግሞ አባ ኪሮስን ወስደው እዛ ሊመድቧቸው ተስማሙ። ሰነድ አዘጋጅተው መጡ። አባ ወልደ ሚካኤል እንግዲህ ክህነታቸው የተመለሱ ያኔ ነው፣ የዛሬ ዓመት 1 ዓመት ሞላው። ልክ እንደተመለሱ እሳቸው ምድር የሚጠብቁት የእኛን መምጣት። እኚህ እዚህ አዲስ አበባ ያሉት አባት ደግሞ ወደዛ ለመሄድ ቅዱስ ሲኖዶስም ብፁዕ አቡነ ኤልያስም እዛ ያለውም በእሳቸው ስር የሚገኘውም ሀገር ስብከትም ወይ ደግሞ ኪኒቶት የተባለው በሃይማኖት ተቋማት ፈቃድ የሚያገኘውም ማህበርም ከእሳቸውም ጋር ይጸጸፋል። ይሄ ሶማቴውም ከእሳቸው ጋር ይጸጸፋል። የእሳቸው ጉዳይ መሰናክል ገጠመው። ሁለቱንም ያናገራሉ እሳቸው እዚህ ሆነ። ከዛን ግሪክ እንግዲህ ጭቅጭቅ ያለበት ነገር ውስጥ እንግዲህ የራስ ፈቃድ ነው አይደለም፣ አይሰጥህም ቪዛ እና ቪዛቸውን ከለከላቸው።
አሁን ሁለቱ ማህበራት በነበሩበት ጭቅጭቅ ቀጥለዋል። ብፁዓን አባቶች ሄደው ቅዱስ ሲኖዶስ ወክሏቸው ሄደው ውሳኔ ወስነው ውሳኔውን ይዘው መጥተዋል። ውሳኔውን የሚያስፈጽሙት እሳቸው ናቸው ይላሉ። ሙሉ ለሙሉ ኪኒቶታ ውስጥም ያሉትም ሲሟቴ ውስጥም ያሉትም ፈርሰው እንደ አዲስ ከነሱ ውጭ የነበረ ሰው እንዲደራጅም ጭምር ተነጋግረው የመጡት። እሱን እንዲሆን የሚፈልግ አካል አክቲቭሊ አታይ። በህገ ቤተክርስቲያን እንሂድ የሚባል አካል አለ። እነዚህኞቹም አዲሱ የሚመጡት አመራር ይምጡና የሚሉ አለ። ሁለቱም ወደ እውነት የቀረበ ይመስላል። ሁለቱም ጋር የሆነ ክፍተት አለ። ለምሳሌ እናንተ ቂም ተያይዘ ቅዳሴ ብንገባ እግዚአብሔር መሀላችን አይቀመጥም። ስለዚህ አሁን እሱ ነገር አሁንም መሀላቸዋል። ቂሙን ነው የምለው። ጉዳዩ አሰራሩ ምናምን የምለው የቤተክርስቲያን ስርዓት መጠበቅ እንዳለበት አምናለሁ። ይሄን ሁለቱም ያምናሉ። እሳቸው ላይ አባ ገብረ ኪዳን፣ አባ ወልደ ማርያም፣ አባ ወልደ ሚካኤል የተባሉት አባት መጀመሪያ ማስጠንቀቂያ ተሰጣቸው። መጥተው ያናግሩ ቅዱስ ሲኖዶስ ተብለው በነበረው ክፍተት ተጠሩ። ሲጠሩ የነበሩት መጀመሪያ ሊቀ ጳጳስ ብፁዕ አቡነ ሙሴ ነበሩ። ብፁዕ አቡነ ሙሴ ሄዱልኛል ብለው ብፁዕ አቡነ ሙሴ ከእሳቸው ጋር ተነጋግረው ቅዱስ ሲኖዶስ የጠራቸውን ጉዳይ ትተው ቁጭ አሉ። ቢጠብቁ መልስ አልተሰጠም። እሳቸውም አክቲቭ አልሆኑም። እሳቸው እስከዛ ምን እያደረጉ ነው? ከምዕመኑ ጋር እየቀጠሉ ነው። ማስጠንቀቂያ ተሰጣቸው ነው ተብሎ ሁለተኛ ማስጠንቀቂያ ተሰጣቸው። አሁንም አልሄዱ። የመደባቸው ማን ነው? ብፁዕ አቡነ ማትያስ ናቸው። ቅዱስ ሲኖዶስ ማለት ናቸው። እሳቸው ናቸው ዋናው አባት። አሁንም አልሄዱም። ድጋሚ ጠበቁ። አሁንም እየጠበቁ እያለ ቅዱስ ሲኖዶስ ተደጋግሞ ሞክሯል። ስለዚህ ክህነታቸውን አነሳ። ክህነታቸውን ሲያነሳ ምንድን ነው መደረግ ያለበት? ተመተ ክህነት ተነስቷል። ያጠፋው ጥፋት ምንድን ነው? ብፁዕ አቡነ ሙሴ ልክ ነበር፣ እሳቸው ጠብቅ ብለህ ማስረዳት አንተ ነው ኃላፊነት። እሳቸው ይህንን ስሰማ ለእኔ አልደረሰኝም አሉኝ። የት ነው የደረሱት አልኳቸው። እኔ በማህበራዊ ሚዲያ ላይ ነው ያየሁት፣ ካናዳ ሆኜ። ካናዳ ከነበሩ ካዩት ከዛ በኋላ ለምን ደውለው አላጣሩም? እሱንማ በኋላ ትክክል እንደሆነ አረጋግጫለሁ አሉ። ትክክል ከሆነ አረጋገጡ። ምን አደረጉላቸዋለሁ? ህዝቡ ና አለኝ፣ አሳዘነኝ ህዝቡ አሉኝ። አየቀደም ፖለቲከኞች ላይ ነገርኩህን ንግግር። ፖለቲከኞች በሆነ ጥፋት ሲያጠፉ እኔ ኦሮሞ በመሆኔ፣ እኔ አማራ በመሆኔ፣ እኔ ትግሬ በመሆኔ ብለው እንደሚጠለሉት እኚህም አባት ህዝቡ አሳዘነኝ ብለው ገቡ። በነገራችን ላይ የሚወድ ህዝብ አለ። ካህን ስለሆንክ አሰራር የማይመቸውም ህዝብ ይኖራል። ካህን ስለሆንክ ግን ካህን ነህ። የምትመራው በቅዱስ ሲኖዶስ ስርዓት ነው። እኛም የምንቀበል ክህነትን በሱ ስርዓት ነው። ጥፋት ካለ በሱ ነው እንጂ በእኛ አይደለም። ስለዚህ ምዕመኑ እንደ አባትነት ያከብራቸዋል፣ ሊወዳቸዋል። ትክክል እኮ ኑ ቢላቸውም ስለወደዳቸው እንጂ እኮ ክህነት ስላላቸው አይደለም። ከዛ በኋላ ስለዚህ አንተ ግን ስራህንና ቤተክርስቲያን የምታስከብረው ክህነትን ይዘህ ነው። እሳቸው መምጣት ነበረባቸው ወይ ደግሞ ቅዱስ ሲኖዶስ ማናገር ነበረባቸው። አልተደረገም። 18 ዓመታት በዚህ ቆይተዋል። በዚህ ዓመታት ውስጥ ግን ቤተ መቅደስ ገብተው አስቀድሰው ያውቃል። ቅዳሴ ቀድሰው ያውቃል። በዚህ ሁሉ ጥላቻና በዚህ ሁሉ መገፋፋት ውስጥ ክህነታቸው ተነስቶ ቅዳሴ ያስቀድሰው ያውቃል። ይሄ ደግሞ ትልቅ ክላል። ለቅሶ እኮ ሰው ሲሞት አንድ ትነግራኛለችና ለቅሶ ሰው ሞቶ ሁለቱም የሚጣሉት መታው አልቅሰው በጋራ ቀብረው በጋራ ለቅሶ ደርሰው ሰርግ ቦታ አብረው ይሄዳሉ። ልክ ቤተክርስቲያን ሲሄዱ ይጣላሉ። ሌላው ይሄ ማህበራዊ ላይ ይገናኛሉ። ቤተክርስቲያን ሲሄዱ ይጣላሉ። ስለዚህ ይሄ ጥል የመጣው ይሄ ልዩነት ያለበትን ነገር ማስተካከል ለመቻል አንደኛ ራስህን መጀመሪያ ኃላፊነት መውሰድ አለብህ። ምዕመኑ እንዲህ ስለወደደኝ እንዲህ ስላደረገኝ ምን ላድርግ ብዬ እያልክ በምዕመኑ ሀሳብ መቅረት የለብህምና እዛ ያሉ ካህናት በሙሉ ቅዱስ ሲኖዶስ ቢያነሳቸው ለጊዜው እና አዳዲስ ሰዎች ቢመድ ለህዝቡ መፍትሄ የሚሆን እሱ ነው። ህዝቡ በትላንትን በሆኑ አባቶች መደጋገፍ ተቋስሏል። ቤተክርስቲያን ሲገባ እኮ ነው የሚጣለው። ሰው እኮ ውጭ ያጣውን ሰላም ቤተክርስቲያን ነው ሰላም የሚያገኘው። አሁን እኔ ጭቅጭቅ ሲገጥመኝ ሰላም ሳጣ ወይ ግርግር አእምሮ አልፈታ ሲለኝ ግቢ ውስጥ ሄጄ ቤተክርስቲያን ግቢ ውስጥ ቁጭ እላለሁ። ሰላም ማገኘው እዛ ነው። የግሪክ አቴንስ እኮ ምዕመን እረፍት የሚያጣው ቤተክርስቲያን ሲሄድ፣ ለቅሶ ቦታ አብረው ነው ያሉት እኮ ገበያ፣ ባስ ላይ፣ ትራንስፖርት ላይ፣ የህይወት አገልግሎት ላይ፣ ደግስ ሀዘን ከመጣባቸው አብረው ናቸው። የሚጣሉት ቤተክርስቲያን ሲሄዱ ነው። ስለዚህ ይህንን ነገር ነው ማህበራዊ ሚዲያ ላይ መጣ ነው። ነገር ግን መፍትሄ እስኪመጣ ድረስ አብረን እንጮህላቸዋለን፣ አብረናቸው እንሆናለን። ለሁለቱ ይሄ ነው ጉዳያቸው። መልካም። እንግዲህ ይህን የተመለከቱ የሚመለከታቸው የቅዱስ ሲኖዶስ፣ የቋሚ ሲኖዶስ፣ የጠቅላይ ቤተ ክህነት መፍትሄ ይሰጣሉ ብለን እናስባለን። እኔ እያየኋቸው ነበር፣ ትላልቅ ሰዎችም ጭምር
እኔ ልጆቼ ጎረምሳ የሆኑ ልጆች አሉኝ ስራ ፈተን አይደለም ምናምን የሚሉ እናቶችንም ቪዲዮ አይቻለሁ እና መብትሄ ይኖረዋል ብዬ አስባለሁ። እስኪ በነገራችን ላይ አሁን ሰሞኑን መነጋገሪያ የሆነው የዲያቆን ዳንኤል ክብረት እነኚህ ናቸው አሁን ወደ ሀገር መጥተው እንዳይቀበሩም አይምጡት ቅድም ስታነሳው አይምሮ ላይ መጥተው ነው እና በተለይ የስደት ዓለም ላይ ያሉ ዲያስፖራዎች ወይንም በተለያየ ምክንያት መነሻ ላይ ስታነሳው ነበረ ደልቷቸውም የተሻለ ኑሮ ለመኖርም ተሰደውም በተለያየ ምክንያት ከሀገር ይወጡ አሉና ከሀገራቸው ከወጣውም ደግሞ እንደዚህ ላይ ሃይማኖታቸውም ደግሞ እርስ በራሳቸው የሚገፋፉ ደግሞ በአገልግሎቱም ደግሞ ቅር የሚላቸውም ደግሞ ይኖራሉ። ብቻ ብዙ እነኚህ ናቸው። እንግዲህ ዳንኤል ቪዲዮ ሰራ በዚህ ዙሪያ አልሰራም። አንዳንድ ነገሮች በእርግጥ ተመልካቾቻችን ያው እኛ እንደ መንፈሳዊ ሚዲያ የሚመለከተን አይነት ሆኖም አይደለም ሀሳቡን ለማንሳት ነው ጉዳዩ። አሁን እኔ ዲያቆን ነው አይደል? አሁን ያው እንግዲህ አሁን አንተ እንዳልከው አንዱ እንዲከባባስ አውግዣለሁ እስካላለው ድረስ ዲያቆን እንግዲህ መዋዘ ጥበባት ዲያቆን ዳንኤል ክብረት ያነሳቸው ሀሳቦች ምንድን ናቸው? እኛ እንዋጋለን፣ እኛ እዚህ እንለፋለን፣ እኛ እንኖራለን እና ለቀብር ምናምን ይመጣል ሬሳ የሚል አይነት መልእክት ያለው የተቆረጠ ሀሳብ ነው ማህበራዊ ሚዲያ ላይ ሲንሸራሸር የነበረው። ሙሉን አላየሁትም እኔ ቪዲዮን እና አንዳንድ ፖለቲከኞች አሁን እኔ እሱን እንደ ፖለቲከኛ ነው ኖርማል ለን የማህበራዊ ጉዳይ አማካሪ ምናምን ሳይሆን ፖለቲከኛ ነው እሱ። የፖለቲካ ምርጫ ተወዳድሮ ፖለቲከኛ የሆነና ባለስልጣን የሆነ አካል ነው። በነገራችን የባለስልጣን ንግግር ዋጋ አለው፣ እንዲህ ዝም ብሎ የሚታለፍ ምናምን አይደለም። ያኔ በጦርነቱ ጊዜ ላይ ብቻ ሳይሆን ከጦርነቱ በፊት እዛ የኔታ በመሰራ ሰዓት ላይ መንግስት ዲያስፖራውን የሚያሞስግስበት የሚያወድስበት ቃል በቃኛ ትራፊ እስክንመስል ድረስ ኢትዮጵያ ውስጥ ያለው ገንዘብም እኮ በጣም ገንዘብ ተዋጥቶ ነበረ ከዲያስፖራ ብዙ ኤምባሲዎች ላይ ስለ አባይ ግድብ ስለ ህዳሴ ግድብ የማያወጣ ዶላሩን የማይሰብስበት ላይ ጠቅላይ ሚኒስትር አብይ አህመድ ከተመረጡና ከህወሓት ጋር ግጭት ከመጀመሩ በፊት ጀምሮ ያሉት ፓርቶች ስለ ህዳሴ ግድብ የነበሩት አጀንዳዎች ህዝቡ ያዋጣው የነበረው ብር እየመጡ ቤታቸውን ሸጠው መስጠት በጣም ብዙ ዲያስፖራዎች ይናርገው እንደውም ተመስግነዋል እኮ እንደውም ዲያስፖራዎቹን የሆነ መድረክ አዘጋጅተው እኮ ጋብዘዋል እኮ ጠቅላይ ሚኒስትሩ። ይሄን አይተናል። እና የጠቅላይ ሚኒስትሩ አማካሪ ናቸው እሳቸው። ያን ፕሮግራም ሲዘጋጅ ያውቁታል። ማማከር ብቻ ሳይሆን ፕሮግራሙ እንዲዘጋጅም ከፍተኛ ኃላፊነት የተወጡ ናቸው። አይ ቲንክ የተናገሩበት አግባብ ዞሮ ይሁን ተቆርጦ ሲወጣ የሆነ ነገር ጎሎ ይሁን አላውቅም። ኪሱን እንጂ ቀብሩን የማይፈልግ ባለስልጣን በጣም ነውረኛ ነው። ያንተን ገንዘብን እንጂ አንተነትን አለመፈለግ ነውር ነው። እኔ ይሄንን የመንግስት ነውር ነው ማለት ምክንያቱም የመንግስት ባለስልጣን ከስልጣን ወጥቶ በማህበራዊ ጉዳይ በፊት በሚሰራበት ህዝቡ ይወደው በነበረበት በሱ ሰዓት ተናግሮት ቢሆን ሁሉም ሰው የየግሉን አስተያየት ይሰጣል። አሁን ግን መንግስት እንደተናገረው ነው የምትቆጥረው። ስለዚህ ይሄ የመንግስት እይታዎች ናቸው፣ ትክክል አይደሉም። ሰው የገዛ አካሉን አይቆርጥም። የትኛውም ብሔር የትኛውም ሃይማኖት ተከታይ ይሁን ኢትዮጵያዊ ከሆነ ለኔ የአንድ የሰውነቴ አካል ነው እና የሆነ አካልህን እዚህ ሰፈር አትገባም እዚህ ሰፈር ትገባለህ የሚል ቃል ከመንግስት ሰማ ያሳፍራል። ከኪስ ግን ገንዘብ ትጠይቃለህ። ይሄንን በእናገር ብትችል በነገር ላይ ሎክድ የሆነች ሀገር ብትሆን ይመቻል። ኢትዮጵያ ሎክድ ሀገር አይደለም። ኢትዮጵያ ማንም ሀገር ራሱን ሎክድ ሀገር ማድረግ አይችልም። ድሮ ሎክድ ሀገር አድርገን እናውቃለን። ወደ ውጭ የነበራችን ፍልሰት ብዙ አልነበረም። ይሄ ዘመናዊ ትምህርትና ምናምን ከመጣ በኋላ ነው ኢትዮጵያ ወደ ውጭ በጣም መፍለስ የጀመረ ነው እንጂ ሎክድ ሀገር ነበረች ኢትዮጵያ። ራሷን ጠብቃ በራሷ ባህል በራሷ ሴት የኖረች ነበረች እና አሁን ሎክድ ሀገር መሆን አንችልም። 21ኛው ክፍለ ዘመን ላይ ነው። ስልጣኔ ያለ ማህበራዊ ሚዲያው እንደምታየው ነው ያለውና የተነፈስካት እያንዳንዷ ነገር ሁሉም ይሰማታል። ምናልባት በሚዲያ ላይ ወቅታዊ የቤተክርስቲያን ጉዳዮች፣ ሀሳቦች፣ የተበደሉ ግለሰቦች ወደ ግል ሚዲያዎች መጥተው ሀሳባቸውን ሲሰነዝሩ በቤተ ክህነቱ በአባቶች ዘንድ የሚታየው እይታ በጣም የወረደ ነው። ምናልባት የሚታሰበውም ለዩቱብ ገንዘብ ተብሎም ሊታሰብ ይችላል።
ግን ችግሩን አይቶ መፍትሄ መስጠት ግን ከሚዲያው ላይ ከሚሰሩት ግለሰቦች በላይ የሚጠቅመው የሚመለከታቸውን አባቶች ነው። ያን ወዴት ልመጣል መሰለ? ብፁዕ አቡነ አብርሃም የዛሬ 2 ዓመት 3 ዓመት ይመስለኛል ከባህር ዳር አንድ መነኩሴ የአንድ ቤተክርስቲያን አስተዳዳሪ አንዲት ሞሎክሴን ደፍሮ ልጅ አስወለደ ተብሎ እኛ ጋም ፕሮግራም ሰርተንበታል። ሌሎችም ቲክቶከሮች፣ ዩቱበሮች ፕሮግራም ሰርተውበት ብፁዕ አቡነ አብርሃም መፍትሄ እንዲሰጡበት ተጠይቆ ነበር። ብፁዕ አቡነ አብርሃም በወቅቱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ስለነበሩ ችግሩን መፍትሄ ከመስጠት ይልቅ ሚዲያዎችን ወደ መኮነን ሀሳቦች ነበሩ የነበሩትና ያ ትናንትና ሚዲያዎችን ኮንነው የደፈረውን አካል ሊያስተባብሉለት የሞከሩለት መነኩሴ አሁን ላይ ለሊቀ ጳጳሱ ጎራ ፈጥሮ ችግር እየፈጠረ እንደሆነ ይሰማልና በዛ ዙሪያ ምን አሳባለ? በመጀመሪያ መነሻ ላይ እንዳነሳው አነጋገርህም ላይ ማለት ነው የማህበራዊ ሚዲያ ንግግር ገንዘብ ለመለቃቀም የምትለው ቃል ብዙ ጊዜ ትባላለች። እንደዛ አይነታሰው በፍጹም ቃል እንንገራቸው። ጵጵስና ጳጳስ ለመሆን ሰው ገንዘብ ከፍሎ ጳጳስ ይሆናል። እየሰማን እኮ የቤተ ክርስቲያን አስተዳዳሪና ካህን ለመሆን ጉቦ ከፍሎ ሌባ ሆኖ ማለት ነው። ጉቦ የተቀበለውም ሌባ ነው፣ ጉቦ ሰጪውም ሌባ ነው በእግዚአብሔር ፊት። እንደሱ ሆኖ ጉቦ ይከፈላል፣ ጉቦ ይቀበላል። እሱ ነው ሌብነት ማለት። ትልቁ ኃጢአት ማለት እሱ ነው። ዩቲዩብም ቲክቶክም ፌስቡክም ማህበራዊ ሚዲያ የሚጠቀሙትም ስራ ነው የሚሰሩት፣ ስራቸው ነው። ይሄ መለቃቀም የሚለውን ቃል ይተውት። እናንተም እየለቃቀማችሁ ነው የተቀጠራችሁት። ይሄን ለምትሉ አካላት ነው የምናገረው። በነገራችን ላይ ስራ ነው ኖርማል። እኔ አሁን መደበኛ ስራዬ ነው የምሰራው፣ ግን ሰዎችን ለማጥቃት ሰዎችን ለመጉዳት አይደለም። ማንንም ሰው ማለት ብዙ ጋዜጠኞች እንደዚህ እንደምንሰራ አውቃለሁ። ብዙ ማህበራዊ ሚዲያ ላይ ያሉ ልጆች እንደዚህ እንደሚሰሩ አውቃለሁ። አንዳንድ አሉ ማለት በነገራችን ላይ በሁሉም ዘንድ በካህናት መካከል ጉቦ ከፍለው ራሳቸው እንደ ቅዱስ የሚያዩ እንዳሉ ሁሉ በምእመንነታቸው በካህንነታቸው አክብረው የሚኖሩ በጣም ብዙዎቹ ይበልጣሉ። ማህበራዊ ሚዲያ ላይ የምናያቸው እነዚህ ጉቦ ከፍለው ማይክ ይዘው የሚናገሩት ስለሆኑ ነው። ሌሎቹ እንኳን ሲጀምር ማይክ ጋር አይቀርቡም፣ እንደዚህ አይፈልጉም። ለእግዚአብሔር የሚታዘዙና የሚገዙ ናቸው እንጂ ቤተክርስቲያን መዋቅሯ ማህበራዊ ሚዲያ ላይ በሚወጣ ቢሆን ኖሮ ተፈርስ ነበር ድሮ። ይህን ለእነሱ መልስ ልስጥ በዚህ አድርግ። የብፁዕ አቡነ አብርሃም ግን ስናገር ብፁዕ አቡነ አብርሃም ማህበራዊ ሚዲያ ላይ ሲወጣ ምን ጉዳዩ አጀንዳ ነበር አይደል? መጀመሪያ እነ ባሮክ ሄዱ ወጡ። እነ ባሮክ አጀንዳውን አነሱት። ባሮክና ቴዲ ዘሩፋኤል አወጡት በአካል ሄደው። ከዛ ማህበራዊ ሚዲያ ላይ ወጣ፣ እናንተም ጋር ወጣ፣ እነግረኛው ጋር ወጣ፣ ምናምን መጣ። ማህበራዊ ሚዲያ ላይ ቆሞስ ይህን ያውቃል አይደለም? ያን ጊዜ የሀገረ ስብከቱ ሊቀ ጳጳስ ነበሩ፣ ሀገረ ስብከታቸው ነበር። ያን ጊዜ መቋጨት ይቻል ነበር። ልክ ወጣ አይደለም? ክህነት መያዝ ማለት ማህበራዊ ሚዲያ ላይ አጀንዳ ሲሆን አንደኛ ቤተ ክህነታችን ጋር ያለውን ጉድለት አንደኛው ልንገር። ለማህበራዊ ሚዲያ ያላቸው የንቀት እይታ ሲፈልጉ ደግሞ እኮ ማህበራዊ ሚዲያ ነው የሚጠቀሙት። ትዝ ይልሃል ጥር 15ቱ ጊዜ የመንግስት ሚዲያዎች አልመጣ ብለው ቲቪ ምናምን ቀርቶ የሚጠሩት መንፈሳዊ ቻናሎችን እኛን ነበር። እኛም ደግሞ ለቤተክርስቲያናችን ነው የምንቆመው። ቤተክርስቲያን ስህተት ይውጣ እንጂ ሌላ ነገር ለቤተክርስቲያን ነው የምንቆመው። ህዝቡም በአብዛኛው የሚከተለው የምናቀርበውም ከቤተክርስቲያን ህግና ስርዓቱ ነው እንጂ ከዓለም ስርዓት ጋር አይደለም ቤተክርስቲያናችን የምንመዝናት። እና ያን የሚፈልጉ ያኔ ነው። በጉድለታቸው ጊዜ ይፈልጓል፣ በጠጋባቸው ጊዜ ይገፈዋል። ያን የሚደረገው ይሄን እና ልክ ተስተካክሎ ተረጋግቶላቸው ስለነበር ያን ጊዜ ግርግሩ ያ ጥቁር ልበሱ የስልጣን ነች አይደል? እሷ ብዙ ጊዜ ተረጋግቶላቸው ስለነበር ይሄ ጉዳይ ሲነሳ እንደ አንድ ምዕመን ጉዳይ መታየት አለበት። ጉዳይ የተነሳው ማህበራዊ ሚዲያ ላይ። ስለዚህ ቤተክርስቲያን ራሷ የማህበራዊ ጉዳይ የቤተክርስቲያን ጉዳይ የሚነሱ ጉዳዮችን የምትገመግምበት የራሷ የሆነ ኦዲቶሪያል የራሷ የሆነ ግምጋሚ አጣሪ ኮሚቴ ያስፈልጋታል። በቋሚነት የምትከፍለው ደግሞ ሰራተኛ የምትቀጥረው በዚህ ጉዳዩ ላይ ያጣራች ነገሮችን አጣርታ መፍትሄ የምትሰጥበት ቲም ያስፈልጋታል። አንድ ኬዝ ቲም እንደምንለው መንግስት መዋቅር ላይ እና ይሄ ቲም የላትም ቤተክርስቲያን። ስለዚህ ቤተክርስቲያን ይሄ ቲም ስለሌላት ከመጣ ግፋ ወይ ደስ ካለው ይቀጥልላል። እንግዲህ ጳጳሱ እንደወደደ ነው የሚያደርገው። እዚህ ተነስተው እዛ ሄዱ። ልክ እዛ ከሄዱ በኋላ ህጋዊ ስርዓቱ እንዲህ ተጠብቆ ምን ተደረገ? እዚህ የነበረው ክስ ተቋርጦ እዛ ሄዶ ነበር። ክስ ተከሰሰ ማለት እኮ ቤተክርስቲያን መረጃ አላት ማለት እኮ። እማይዋ መልማል
በአካል ሄደው ደብዳቤ ይዘው ሀገረ ስብከት ላይ ደብዳቤ ያስገቡ። ሰላማዊት የምትባል እህት አለች፣ ይህን ጉዳይ የምትከታተላት። እሷን ለ2 ዓመት የጠበቀቻት የምትደግፋት ልጅ አለች፣ እናት አለች፣ እህት በጣም ጎበዝ ነች። እና እያገዘቻት እያኖረቻት ልጇንም ይዛላት ለ2 ዓመታት በላይ ቆየች። አይ ቲንክ 3 ዓመት ደረሰው ነው ራሱ። እሳቸው እዛ ከሄዱ በኋላ ደብዳቤው ገባ አይደል? ጉዳዩ ፍርድ ቤት ይዞታል። ስለዚህ ፍርድ ቤት ከያዘው በክህነታቸው ምን መደረግ አለበት? ክህነታቸው ተነስቶ በሊቀ ጵጵስናታቸው ክህነታቸው ሲነሳ ሀገረ ስብከቱ ጻፈበት። ብፁዕ አቡነ አብርሃም ማወቁ ይህን ፈቀዱ። ክህነታቸውን አነሳ። ክህነቱ ሲነሳ ካህኑ ምን አደረገ? አቡነ አብርሃምን ትቶ አዲስ አበባ መጣ ቤተ ክህነት። ይሄ ማለት ከአንድ ካህን የማይጠበቅ ነገር ነው። ለመዋቅር መታዘዝ አለበት። ቅድም ግሪክ ላይ ያነሳነውን ነገር እዚህ እያየኸውን ሰውየው አድርጎት ይሁን አያድርጎት የሚያውቁት ፍርድ ቤቱ የምርመራ ውጤት ብቻ ነው። ከዛ ውጭ ልናቅ የምንችልበት እድል የለን። ምክንያቱም ከማሆይ ጋር አብረን አልነበረንም፣ ከእሳቸውም ጋር አብረን አንዞርም። ስለዚህ መረጃው ማህበራዊ ሚዲያ ላይ ስለወጣ አንዴ መስተካከል ያለበት አንደኛ ከቤተ ክርስቲያን ስም፣ ሁለተኛ ከእኚህ አባትና ከእኚህ እናት መገፋትና ከበዳይና ከተበዳይ ውጤት ጋር ነው ውሳኔው። ስለዚህ ክብረ ክህነታቸውን አንስተው ከአስተዳደራዊ ከክህነት ስራ ዞር ብለው አስተዳደራዊ ጉዳዮች ብቻ ይስሩ የሚል ደብዳቤ መጣላቸው። ያ ማለት ቅዳሴ መቀደስ አትችልም፣ መባረክ አትችልም፣ ሌላ ነገር አትችልም። ከሱ ውጭ ያሉን አስተዳደራዊ ስራ እየሰራህ ጉዳዩ ውሳኔ ሲያገኝ ፍርድ ቤቱ ነፃ ነህ ካለ ሰላም ትሆናል። እሳቸው ግን ብሔር ገባበት። ምን ስለገባ መሰለህ? ሁሉም ብሔር የራሱ ጳጳስ እያዘጋጀ ነው። አሁን የደቡብ ጎንደር ፖለቲከኞች ጳጳሳችንን አቡነ አብርሃም አጠቁብን የሚል አጀንዳ ተነሳባቸው። ማለት ሞሎክሲዮን ነው፣ ቆሞሱ ነው። ለጵጵስና ታጭተው ነበር እያዘጋጇቸው ነው። እንግዲህ አሁን ጳጳስ ማን እንደሚሾም እየነገሩ ነው በተዘዋዋሪ መንገድ። ስለዚህ ቆሞሱን የምናዘጋጀውን ጳጳስ እያነሱብን ስለሆነ አቡነ አብርሃም ላይ ዘመቻ ተከፈተ። ምን የሚል ዘመቻ? ጎንደርን ይጠላሉ የሚል ዘመቻ። ጎንደሬዎችን አቡነ አብርሃም ጎጃሜ ናቸውና ይጠላሉ የሚል ዘመቻ። እኛ ደግሞ አቡነ አብርሃም መጀመሪያ አጥፍተዋል፣ ትክክል አልነበሩም። ነገር ግን አሁን መስመሩን ትክክል መስመር አስገብተውታል። ፍርድ ቤቱ የሚሰነው ውሳኔ እንጠብቃለን። ፍርድ ቤት ውሳኔ አልደፈሩም ቢሆንስ ኖር ክህነታቸውን ይመልሳሉ እሳቸው። ምክንያቱም አመልከቻ ገብቶላቸዋል። እሳቸውም ይቀጥላሉ። እኚህማ ሆይም ለምን የሰው ስም አጠፉ ተብለው ይወቀሳሉ። በቃ ይጠየቃሉ። አሁን ውጤቱ እንዲመጣ ዲኤንኤው ምርመራ ሊገባ አይ ቲንክ የካቲት 24 ይመስለኛል ፍርድ ቤት ይቀርባል። ፍርድ ቤት ላይ የነበረችው ዳኛ ትነሳለች። በነገራችን ላይ በፖለቲካውም በመንፈሳዊም ሎቤስት እየተሰራ ነው። ጎጃም ላይ፣ ባህር ዳር ላይ ምድር የሚደረገው እሳቸው ፍርድ ቤት እንዳይቀርቡ ዳኛ እንዲነሳ ሌላ እንዲቀየር እሳቸው ዲኤንኤው እንዳይመረመር የሚያደርግ ሎቤስት ቡድን ይሰማራል። ፖለቲከኛውም ጨምሮማል። አሁን ፖለቲከኛውን እየመራ ያለው በነገራችን ከአቡነ አብርሃም በላይ እየተሰሙ ያሉት እንትኖች ናቸው፣ ፖለቲከኞቹ ናቸው። ጵጵስናቸው እሳቸው ነው። ክህነታቸውን እሳ መያዝ የሚችሉት ይዘዋል። ከዛን እሳቸው እዚህ መጥተው ያናግራሉ። በነገራችን ላይ እስቲ እንግዲህ አንተና እኔ በዚህ መንፈሳዊ ላይ ስለሆን ብዙ እናውቃለንና አንድ ካህን ወይ ደግሞ አንድ ቤተክርስቲያን አስተዳዳሪ እስቲ ስለ ሌላኛው ቤተክርስቲያን አስተዳዳሪ ጠይቀው እስኪ ከተወለደበት ከመጣበት ከሰፈሩ ስለ ጓደኞቹ ከነማ ጋር እንደሚሰራ የነማን ኔትወርክ እንዳለው እነሱ ይነግሯል። አሁን የቤተ ክህነት ሰዎች የሚደግፏቸው ብፁዕ አቡነ አብርሃምንም አይፈልጓቸውም። ያን ቂም ይዘውባቸዋል፣ ይገፋቸዋል። እዛ ደግሞ ምን ይፈልጋሉ? እሳቸውን ጳጳስ ማድረግ ይፈልጋሉ። ስለዚህ የፖለቲከኞቹ ምንድን ናቸው? ታዛዥ ናቸው። ፖለቲከኞች የምልህ እዛ ሆነው እኛ የጎንደር ጳጳስ ልናረጋቸው ስንፈልግ፣ የደቡብ ጎንደር ጳጳስ ልናረጋቸው ስንፈልግ አቡነ አብርሃም ሊያወጡብን ነው ብለው ማህበራዊ ሚዲያ ላይ ፖለቲከኞቹ ዘመቻ የከፈቱባቸው አካላት ማለት ናቸው። ከዛን አሁን ምን ተደረገ? የሶስቱ ዳኛዋ ተነሳች። መደበኛ ጊዜ ሲታይ የነበረው ዳኛ ከዛን ለመጋቢት 3 ቀን በ25 እንደገና ገብተው ታዩ። ሊታዩ ሲቀጠሩ ሌላ ቀን ተቀጠሩ። ሌላኛዋ ዳኛ ደግሞ አላይም አለች። ከዛ መጋቢት 3 ተቀጠረ። መጋቢት 3 ሲቀርቡ ለመጋቢት 8 ተቀጠረ። አሁንም ቀጠሮ ላይ እንዳሉ ነው የማውቀው መረጃ። ግን እሳቸው የሚጠረጥሩትና የሚፈሩት ምንድነው? ዲኤንኤ ይቀይርብኛል ብለው የሚል ማለት ማንን ነው ታዲያ የምታምነው? ወይ ሞት ያረጋግጡ ሞኖክሲው
ሞቶ ያረጋግጡልን፣ እዛ ፈጣሪ ፊት ሄደው ያረጋግጡልን። ወይ ለእሳቸው አንድ መልአክ ተልኮ አይ የእርሱ አይደለም የእሳቸው ሌላ ነው ምናምን ብሎ ይንገረን። ይህን ተአምር መለክሴው ሕክምናው ላይ ዲኤንኤው ይቀየርብኛል የሚል እነሱም አሉባልታ ነው የሚነዛው። በነገራችን ማህበራዊ ሚዲያ ላይ አሉባልታ። ነገር ግን የእሳቸውም ሰዎች ደውለውልኛል፣ መነኩሲያን የሚደግፉም ሰዎች ደውለውልኛል እማሆያን እና ሁለቱም አካላት የሚነግሩ ንግግር እማሆያ ልጄ አባት አላላት ደፍሮኝ የሚሆን አባት አላት። ስለዚህ አባትነቱ የእሱ ነው እሳቸው ምትል። እሳቸው ደግሞ እኔ አልደፈርኩም። ከዚህ በፊት በነገራችን አጥማቂ ነበሩ። እሳቸው አጥማቂ በነበሩ ጊዜ እንዲህ አይነት ግርግር ነበረባቸው። እንደውም ጸጋዬ ክፍሉ አሁን ኡጋንዳ ያለ ይመስለኛል አንድ መረጃ ወጥቶ ነበር። ከእሳቸው ውጭም ሌላ የተደፈረች ሴት እንዳለች ይነግረኛል። ወደ ውጭ ለማውጣት እየጣሩ እንደሆነ። አዎ እንግዲህ አሉባልታው ሐሜት ከሆነ እውነት ከሆነ ማረጋገጥ ያለባቸው በምርመራ ውጤት ካልሆነ በፖለቲካ ሽፋንና በፖለቲከኞች አጀንዳ የቤተክርስቲያን መዋቅርን መናድ ትክክል አይደል። ስለዚህ እንደ ሃይማኖተኛ አንገታቸው ላይ ክር አስረው የእንትና ደጋፊ ነኝ የእንትና ተቃዋሚ ነኝ እያልን መስራት የለብንም። ስለዚህ ያንም መረጃ ወደ ሚዲያ መጣሁት። ለምንድን ያመጣ ነው? ማህበራዊ ሚዲያ ያለው አጀንዳ ወሬው ይሄ ነው፣ መረጃው ይሄ ነው። እኛ የምንጠብቀው ደግሞ የፍርድ ቤቱን ውጤት። ምክንያቱም ፍርድ ቤቱን እኛም እናምነዋለን፣ እሳቸውም ያምኑታል። ነገር ግን የምርመራ ውጤቴን ይቀይሩብኛል ብዬ እፈራለሁ። አሁን አንድ ሕክምና ባለሙያ ወይ ደቡብ አፍሪካ ተልኮ ይመረመርላቸው፣ አውሮፓ ተልኮ ይመረመርላቸው፣ ወይ ወጪውን ችለው ያድርጉ። ግን የኛ ያች ልጅ አባት የሌላት ልጅ ሆና አልተወለደችም። ምክንያቱም አባት የሌለው ልጅ የተወለደው አንድ ክርስቶስ ብቻ ነው። ስለዚህ እሳቸውም ይህንን አምነው ቤተክርስቲያንና ክብሮ ይጠብቁ። 1 ዓመት ከምናምን ይጠብቁኝ እንደምንም ብዬ ጳጳስ ስለመሆን ከሀገር ውጭ እወጣለሁ ወይ ደግሞ ከሀገር ውጭ እመደባለሁ ብለው እየጠበቁ እንደሆነ መረጃዋለን። አሁን ከሀገር ውጭ ለመመደብ ይጠብቁ። ፍርድ ቤት ሳይወስን የእሳቸው አባትነት ሳይረጋገጥ ሊወጡና ከሀገር ውጭ ሊመደቡ እንደሆነ እናውቃለን። ይሄ መረጃዋለን። ስለዚህ ይህን የሚሰሩ ቤተ ክህነት ውስጥ ያሉትም ሰዎች አሏቸው፣ እዛም የፖለቲከኞችም አመራሮች አሏቸው። ስም እኮ ተከትሎ ነው የሚሄደው። ማለት ከሀገር ውጭም ሆነ ሀገር ውስጥ ስሙ መጥራት ቢቀድም የተሻለ ይመስለኛል። አሁን የአቡነ አብርሃም ከእልቅና ወደ አስተዳደር ስራ ላይ መቀየራቸው ደሞዝ ነው። ደሞዛቸው አልተነካም። እኔ ደብዳቤው ላይ ባለው ደሞዝ ይመስለኛል። አሁን ያ አይደለም ታርጌት። ስም ቢጠራ አይሻልም? ማለት ማንነት እውነት በቃ እኔ እውነት ካለኝ አሜሪካም ሄድኩ የትም ሄድኩኝ ሌባ ከሆንኩኝ ሌባ ነኝ የትም ሄድኩ። ግን ንጹህ ከሆንኩኝ ምንም ደሞዝ ሳይኖረኝ መጀመሪያ ነፃነቴ ነው ማወጅ ያለብኝ። ከደሞዝም ገንዘባችሁ ይቅር መጀመሪያ ነፃነቴን ጨዋነቴን ለተባለው ነገር ውሸት መሆኑን መጀመሪያ ማሳመን አለብኝ። ከዛ በኋላ አይደለም አሜሪካ አውሮፓ ሄዶ በአገልግሎት ማገልገል ቀርቶ ቅድም አንተ እንዳልከው የጎንደሩ ጳጳስ እንዲሆኑ የተመኙት ምዕመናንም ምናልባት ተግባራዊ የሆኑላቸው ነገ ጳጳስም ሊሆኑላቸው ይችላሉ። ስለዚህ ቅድሚያ መሆን ያለበት ራስን ማጥራት፣ እውነትን መግለጥ ይመስለኛል። እና ደግሞ አንዳንድ ጊዜ እንደው ፍርድ አይሆንብኝና አንድን ነገር አድርገኸው ተሳስተህም ቢሆን አድርገኸው ከሆነ ከዛ እንደው ይሄ ካፈርኩ አይመልሰኝ አይነት ነገር ይመስለኛል። ልጅ ሕፃኗ ስትታይ መልኳ እንደውም እኮ አይ ድፍረት አይሆንብኝና እግረኛው ሚዲያ ላይ ወጥተው አሻንጉሊቱ ሕፃንም ልጅ አላወኩም ቪዲዮ ላይ አይተውት እኮ አንደኛ ይሄ እኔ አሁን ምን ያግደኛል መሰለህ? ምዕመን አይደለም ትንሽ ጎረመስ ስምል የለ ከሳቸው እንደ እድሜ ያነስል የለም እኛን ዝሙት ያጠቃናል። ሴቶችን ይሄ የመኳኳል ይሄ መዋብና ሌላውን ሰው ለዝሙት ማጋለጥ ያጋልጣቸዋል። ካህናትን የሚጎዳቸው ደግሞ ትዕቢት ነው የሚጥላቸው። እና ይሄ ትዕቢት ደግሞ ገንዘብ ነዋይ ምን ዝሙት ምናምን ውስጥ ነው የሚከት በአንድ ጊዜ። እሱ ትዕቢት ብዙ ካህናት ላይ አይቻቃሉ። በጣም ብዙ ካህናት ላይ ንግግራቸው ላይ ስለነሱ ከተናገርክ በትዕቢት ነው የሚመልሱልን። መድረክ ላይ ወጥተው ግን ፍቅር ይሰብከዋል። እሳቸው በትዕቢት እየነገሩ የማይኖሩትን ይሰብኩታል። ስለዚህ የማይኖሩትን አስተዳደር የማይኖሩትን ክህነት ለምን ምዕመን ይመሩበታል? እኔ አሁን አንዳንድ ካህናቶች መስቀላቸውን አልሳለም፣ በስሙ ካህን ናቸው፣ ግን
የእነሱን አይነት መስቀል አንቀበል። ወደፊት እኔ የምፈራው ሁሉ ምዕመን ካህን አልቀበልም እንዳይል ነው የምፈራው፣ እንደዚህ አይነት አባት እያየን። ስለዚህ እንደ አባትነታቸው አሁንም ካህናት ክብረ ክህነታቸው ተነስቷል። ነገር ግን አስተዳደር ናቸው። የቤተ ክርስቲያን ነው አስተዳደር ስራውን መስራት ይችላሉ። የክህነት ስራውን ብቻ ነው መስራት የማይችሉት። ስለዚህ እችን ምርመራ አድርገው አንደኛ ለሁሉም ሰው መፍትሄ ነው። ፖለቲከኞችም ጋር ቤተ ክህነትም ጋር የሚያመጡትን ጭቅጭቅ ቢተውት ራሳቸው ቀላል እኮ ነው መፍትሄው። ሲጀምር ድሮ እኮ የተከሰሰ አባት እኮ ራሱን ነው የሚያገለው። እንደውም ልጄ ብለው መቀበል ነበር የነበረባቸው ማሳደግ። ልጄ ብሎ እኮ ማሳደግ እኮ አይከብድም እኮ። ነገር ግን ምን ያጣሉ? ልጄ ካሉ ቆሞስነታቸውን ያጣሉ፣ ሌላ ነገር ያጣሉ፣ የተባለው ጵጵስናም ይጠፋል። እሱን ስለሚፈሩ የፈለጉት ዓላማ እሱ ስለሆነ ሌላውን ያደርጋሉ። እኛ ጳጳሶች ልጅ አላቸው የሚል መረጃዎች ደርሰውን ያውቀል እንዴ? ግን ምን እናደርጋለን? ሰሞኑን ደግሞ አጀንዳ የሆነ አንድ ባለ ብሬስ መነኩሴም እሱ ሰው አሁን ሰሞኑን እኛ ብሬስ አድርጎ ቲክቶክ ላይ መውጣቱን ተደንቀን ሳናበቃ አሁን ጭራሽ ሙስሊምም እንደሆነ እየተነገረን ያለው። እኔ በእርግጥ ትግርኛ ቋንቋ አላቅምና ምናልባት ወይም ትግርኛ የምታውቅ ከሆነ ወይም ደግሞ ተተርጉሞልህም ከሆነ ምንድነው የሆነው ነገር? እንግዲህ አብደላና መሐመድ ቤተ መቅደስ ገብተው ሼክ ሆነው ተገኙ፣ ቄስ ሆነው ተገኙ የተባለለት ልጅ ነው። እድሜው 19 ዓመት ነው በነገራችን ላይ በጣም ልጅ ነው። እና ከሆነ ከተማ ይኖር ነበር። ብቻ የሆነ ሰዓት ላይ ጠፋ ብሎ ተደብቆ የት እንደሆነ ሳይታወቅ ቆብ ለብሶ ቀሚስ አድርጎ የካህናት አድርጎ ቤተ መቅደስ ውስጥ ቅዳሴ ሁሉ ይመራ ነበር። አብሯቸው ቅዳሴ ያስቀድስ፣ አቡነ ዘበሰማያት ያጸልይ ይመራ ነበር። እና አሁን ደግሞ ከነበረበት መቀሌ አካባቢ ዞር ብሎ ደግሞ ሰባ እንደርታ አካባቢ ዞር ብሎ ደግሞ ሌላ ከተማ ላይ መስጊድ ውስጥ ተገኝቶ ጸሎት ያደርጋል። እና በሁለቱም ቪዲዮ ቲክቶክ ላይ በሁለቱም ቪዲዮ ተቀርጿል። እኔ እኮ ደግሞ የሚገርመኝ እዛ ሲያናገሩት ለምንድን ነው መብትህ ነው ሙስሊም መሆን መብትህ ነው መብትህ ነው፣ ይሄ ማንም ሰው መብት ነው በደርስ ላይ ቀየር መብትህ ነው። ነገር ግን ለምንድን ነው እንደዚህ የምታደርገው? ትክክል አይደለም። የክህነት ልብስ ለብሳለህ አንዴ ሙስሊም ታደርጋለህ ሲሉት አይ እኔ ሳውዲ አረቢያ መሄድ ስለፈለግኩ ነው አላቸው ለልጆቹ። ከዛን ለሙስሊሞች ደግሞ በማህበራዊ ሚዲያ ላይ በስልክና በላይቭ አድርገው ሲጠይቁት ምን አላቸው? ሄደው እኔ ሊያስፈራሩኝ ሞከሩ። እኔ ሲጀምር ተመለስ እባክህ አሉኝ። ገንዘብ ሊሰጡኝ መጀመሪያ አናግረውኝ ነበር ከቀረጻው በፊት። እና በቃ ፖለቲካ ሆኗል እኮ ነገር፣ ሃይማኖት ፖለቲካ ሆኗል። ሁሉም ቢዝነስ አድርጎታል። እና ለቢዝነስ ነው በቃ እንደዚህ የሚያደርጉት። አሁን ከተማ ላይ በየመንገዱ የምናያቸውን እኮ ቅዱስ ሲኖዶስ አዞናል አይደለም? ይሄ ገንዘብ የሚጠይቁ ለማሳለ የሚሞክሩትን እኮ ቅዱስ ሲኖዶስ አውግዟል። ልመና ባየደባባይ ከልክሏል። ነገር ግን መስቀል ይዘው አሁንም ይቆማሉ። እኛ ካላቆምን እኮ ቅዱስ ሲኖዶስ በየሰፈራችን እየተከተለ አያደርግም። ይህን ማድረግ አይችልም። እኛን ማቆም ያለብንና አንድ ሰው ካህን ሲል ክህነቱ መታወቅ አለበት። እኔ በራሴ የገጠመኝ ያለ አንድ ካህን ለሆነ ጉዳይ ፈልጋቸው ክህነታቸውን ማስረጃ ፈለጉ። ክህነታቸውን ማስረጃ የሆነ የእሳቸው የንስሐ አባቴ ስለነበሩ ላስገባ ፈልግ እኮ የክህነታቸውን ማስረጃ እንዲሰጡኝና የሆነ ቦታ ላስገባ እንደፈለግኩና የግዴታ እንደሚያስፈልግ ነገርኳቸው። አንተ ዞር ብሎ የኔን ስም ነው ያጠፉት። ለካ ማስረጃውን የሌላቸው። እስከ ዛሬ ድረስ ንስሐ የምሰጠው ቤተክርስቲያን ውስጥ አሉ አሁንም ስቲል። እና እንዲህ የሚሰሩ ሰዎች አሉ። አሁን መጠየቅ አሁን ካህን ከሆኑ ካህንነታቸውን ማረጋገጥ አለብን። ካህን ላልሆነ ሰው ጠምጥሞ ምናምን ተደብቆ ቤተክርስቲያን ውስጥ የሚበላ ሰው አለ ጠምጥሞ። እና እነሱን ቤተክርስቲያን እንዴት አድርጋ ታጣራቸው? በየሰፈሩ እየሄደች አትዳርግም። እንዲህ አይነት ነገሮች ማድረግ አንችልም። እኛንን ክርስቲያኖች የራሳችን ቤት ማጥራት ያለብንና እንደ አጋጣሚ በጣም ረጅም ርቀት ሳይሄዱ በጊዜ ተደርሶባቸዋል። ቆይ ማለት አመጣጣቸው ከጅማሬው ከመሰረቱም ከቤተሰብም ጀምረው ሙስሊም ናቸው። ከዛ ሙስሊም ከሆኑ በኋላ መነኩሴ መስለው ለመተወድ እየሞከሩ ነው ወይንስ ከመሰረቱም ኦርቶዶክስ ሆነው መነኩሴም ሆነው ከዛ ደግሞ ለሌላ ለተለያየ ጥቅም ወደ ሙስሊሞቹ ጋር ሄደው እየተወኑ ወደ የትኛው ነው እየተወኑ ያሉት? እሳቸው አሁን እንግዲህ ከሙስሊሞቹ ጋር የሚያወሩት ምን ብለው ነው? ኦርቶዶክስ ነበርኩ ነው የሚሉት። ልጆቹም ኦርቶዶክስ እንደነበሩ ነው የሚናገሩት እዛ የተናገሩት ወንድሞቻችን። እና ኦርቶዶክስ ነበሩ ማለት ሲጀምር መነኩሴ አልነበሩ። መነኩሴ እኮ ለመሆን
አንደኛ እድሜህም አለ ገደብም አለ። አንድ ቦታ ላይ የሆነ ጉዞ ነው መሰለኝ ሲመሩ ጸሎት ነገር ሲያደርጉ መስቀል አልያዙም፣ በእጃቸው እያማተቡ መለኩሴ ነኝ ክህነት የለኝም ምናምን አይነት ነገርም አይቻለው። ቤተክርስቲያን ውስጥ ገብተው ደግሞ መስቀል ይዘው ጀምረዋል ነበሩት። ምንድነው ያደረገው? ነበሩት እንበል አንተ እንበለው እንጂ ምክንያቱም መነኩሴ አይደለም ያ ወጣት ልጅ ነው ገና እና አይ ቲንክ ችግር ኖሮበት ወይ ኑሮን መወጫ ፈልጎ ይመስለኛል መስቀልና ቆብ ከመርካቶም እንደምትገዛው እዛም ከሚገዛበት ገዛ። ከዛን ጸሎት ደግሞ ይታወቃል አቡነ ዘበሰማያት ለትግርኛ ቋንቋ ደግሞ ተናጋሪ አቡነ ዘበሰማያት በግዕዝ ማለት ቀላል ነው ቅርብ ነው። ስለዚህ ጸሎት ማድረጓን ምናምኗን ትለምዳታል። ስለዚህ ይሄድክ እችን ነው የምትለው ታስተምራለህ። አውደ ምሕረት ዘርግተህ ራሱ ይሄን እኮ ሲያስተምር ያለበት ቪዲዮ አለ። ቪዲዮ እኮ ላይ ገብቶ እኮ ቀርጾ ያቀርባል። እንደውም ብሬስ አድርጎ በሚሰራ ሰዓት ላይ ብዙዎች ማህበራዊ ሚዲያ ላይ ቁንጅና የሚጠብቅ ካህን የሚል አጀንዳ መነኩሴ የሚል አጀንዳ ተነስቶበት ነበር። በኋላ ነው ትግርኛ መናገሩ ምናምን የወጣው ቀስ ብሎ። ደግሞ የልጅ ነገር አይደለም ያው ተቸኩል የለም ነገሩን ቸኮል እያለ ብዙ ነገሮች ሲሰራ ጥፋቱ ጨመረ እንጂ ትንሽ እድሜው ገፋ ያለ ቢሆን ኖሮ ብዙ ይቆይ ነበር በእርግጠኝነት። ስለዚህ ሄደና ይሄን ሰራና እንግዲህ የመውጫ መንገድ እየፈለገ ከሆነ እሱ እንደሚናገረው ሳውዲ አረቢያ ለመሄድ ፈልጎ ነው የሚለው ነገር ግን እኔ እምነቴን ቀይሬ ነው የሚለው ደግሞ ለሙስሊሞቹ ሲያናግራቸው። እንግዲህ የሙስሊም ቻናል የሚመሩ ቲክቶክ የሚመሩ ልጆች ደግሞ ሲያናግራቸው መሆን ፈልጌ ነው አላቸው እና አልፈልግም በቃ እኔ አላህን ነው የማምነው አለ። ካመንክ እኮ መሄድ ነው በቃ ቆሞስ መሆን አይጠበቅብህም፣ ሼክ መሆን ፓስተር ጳጳስ መሆን አይጠበቅብህም። ማንም ሰው ያመነበትን የመከተል መብት አለ። ስለዚህ መሄድ ነው። ከዛን ሲሄድ እዛ የ19 ዓመት ልጅ ነው ገና እንግዲህ 19 ዓመት ልጅ ሆነው በእርግጠኝነት ከቤተሰብ ለመለየት እንኳን ኖርማሊ አሁን በህግ በምናየው 18 ዓመት ነው የምትለየው አይደለም። ራስህም ስራ የምትችለው ምንም ስራ ሰርቶ አያውቅም፣ የትም ተምሮ አያውቅም፣ የትም ቦታ መንኩሶ አያውቅም። ለብሶ ነው መንቀሳቀስ ጀመረ። በጣም እንደሚያጨበረብር ብዙ ቦታዎች አታላይ እንደነበረ እዛው ላይ ማህበራዊ ሚዲያ ላይ የትግራይ ወጣቶች ወጥተው ይተናገሩ። አሁን ቲክቶኮች ላይ የምታያቸው የትግራይ የመንፈሳዊ ወጣቶች የሚናገሩት ጨርሶ የምንኩስናም የቤተክርስቲያን ስርዓትንም የሚያቅጫል። ስለዚህ እሱ በሚያውቀው እንደ ማንኛውም ምዕመን ካህን እንዴት እንደሚከበር ያውቃል። ስለዚህ ገንዘብ ማግኛ መንገድ ነው። አሁን ሌላኛው የቢዝነስ ምንጭ ስለሆነ በዚህኛው የቢዝነስ ምንጭ ደግሞ እሱ መጥቷል። የተለየ ነገር አይደለምና ከተማ ውስጥ የምናገኛቸው መንገድ ላይ እንደሚያሳልሙት ማለት ነው እሱ እየሆነ ያለ። የሰው ማንነቱ በአይነት አይቶ አይታወቅምና አሁን ላይ አስቸጋሪ ሆኗል። የሚዲያ አጠቃቀማችን በጣም ተዘበራርቋል። መለኩሴውም እየቀደሰም ራሱን የሚቀርጽበት ሰልፊ እየቀረጸ መቅደስ ውስጥ የሚፈጸሙ ስርዓቶችን ምስጢራትን እስከ ማሳየት ድረስ የደረሰበት ሁኔታ ነው ያለው። ሰሞኑንም ደግሞ እንደውም አንድ ቪዲዮ ያየው ይመስለኛል ብፁዕ አቡነ ሳዊሮስ ጋር ተያይዞ ቅዳሴ ላይ ነው እንደዚህ ምስጢር ተቀርጾ እሱስ ነገር ምንድን ነበር? በነገራችን ላይ የቅዳሴ ላይ የቤተክርስቲያን ስርዓት ውስጥ ብፁዕ አቡነ ሄኖክ አዲስ አበባ ሀገረ ስብከት ደንብ ሲያዘጋጁ ካሜራ ስልክ እንዳይገባ በስልክ እንዳይጠቀሙ መመሪያ ደንብ አወጥተዋል። አሁን የዚህ ሁሉ ጥፋት መመሪያ ለማክበር ስርዓት ሳያከብሩ ስርዓት አክብሩ ማለት ነውር ነው። የመጀመሪያው ካህን ሆኖ ዲያቆን ሆኖ ጳጳስ ሆኖ ቄስ ሆኖ መነኩሴ ሆኖ ስርዓት አለማክበር የመጀመሪያው ጥፋት ነው። የመጀመሪያው ጥፋት አንዱ ጥፋት ደግሞ ሌላ ጥፋት ይወልዳል። ስለዚህ እረፉ እንላለን እኛ ወጥቶ ባየን ቁጥር እረፉ እንላለን። እንደውም የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አንድ ካህን አሉ። መንበረ ጸባዖት ቅድስት ሥላሴ ድምፀ መንበረ ጸባዖት የሚል ቲክቶክ ገጽ አላቸው። ከአሐዱ አብ ጀምሮ ላይቭ ነው ቪዲዮ ቀርጸው ቲክቶክ ላይ ይለቁላል። እና መንበረ ጸባዖት ይሄ አይሾ ስፒድ የሚባል መጥቶ አልነበረም? ስለሱ ማህበራዊ ሚዲያ ላይ ቤተ መቅደስ እንደዛ መሆን የለበትም። ቤተክርስቲያን የምትቀበልበት ስርዓት አለ። ማን እንደምትቀበልም ስርዓት አላት። ዣንጥላ ይዘ ወንጌል ይዘ የምትናገርበት አሁን በሱ ወንጌል ተሰበከልን ልትሉ ነው። አሁን እንዲህ ትክክል አይደለም መስተካከል አለበት ብሎ ሲወጣ እሱን ይዘው ወጥተው በራሳቸው ወጥተው ደግሞ እዛ ላይ ምን ችግር አለው አሉ። በነገራችን ላይ ቤተክርስቲያን ውስጥ ምን ችግር የሚባል ነገር የለም። ምን ችግር አለው? ራሱ ችግር ነው። እና ምን ችግር አለው ብለው ይዘው ወጡ። አሁን ያኔ ነው ያየሁት ያንን ሚዲያ። ከዛን ቀጥሎ ሳያቸው ቅዳሴ ውስጥ ሲያስቀድሱ ምናምን ማየት ጀመርኩ።
ከዛም ቤተ መቅደሱ አይነገርም። በነገራችን እዛ ቤተ መቅደስ አይደለም አቡነ ሳይሮስ ያደረጉት። ቤተክርስቲያኑ አይታወቅም። ዲያቆን አቤኔዘር የሚባል ልጅ ይመስለኛል ቦታውን ካረሳሁት ራሱ ቲክቶክ ገጽ ላይ ተለቆ ሲወጣ ቤተ መቅደስ ውስጥ ነው። አሁን እኛ የምንፈራው ስጋ ወደሙን ራሱ ሲዘጋጅ እንዳትቀርጹት ነው የምንለው። ራሱ በከዚህ ሁኔታቸው አንፃር ላይቭ የሚያስተላልፍ እንኳን ስጋው ደግሞ በሚፈተትበት ወይንም ደግሞ ለምዕመናን በሚከብርበት ሰዓት ካሜራቸውን ወደ አንድ ስዕል ወይም ወደ ሌላ ቦታ ይዟል። ወደ ህዝቡ ሳይሆን ወደ ሌላ ነው የሚያደርጉት። ይህን እንኳን እንደው ዝም ብሎ ዩቱበሮቹ እንኳን ያውቁታ እንኳን ካህናቱ አሁን ካህናት ቤተ መቅደስ ታቦት አጠገብ አድርገው አንዱ ካህን የሚቀርጻቸው ቆሞ ይቀርጻቸዋል። እነሱ ውደት ሲያደርጉ ምን ሲያደርጉ ምናምን እዛ ታቦትን ይቀርጹላል። ይህን እያደረጉ ነው። ይህ መንበረ ጸባዖት አሁን የእሳቸው ደግሞ በርቀት ነው ቀረጻ። ቤተ መቅደስ ሆኖ ቤተ መቅደሱ ሰፊ ቤተ መቅደስ ይመስለኛል እና ውስጥ ሆኖ ከሞባይል ተቀርጿል እና ከርቀት ስታየው ከነ እቃው ከነ መያዣው ቅዱስ ስጋው ነው የሚመስለው። እኔ ከዛ 2 ቀን በፊት ዲያቆኑ ይዞ ሲወጣ እየቀረጹ እንግዲህ ቅዱስ ስጋውንም ክቡር ደሙንም ይዘው ሲወጡ እንደዚህ እየቀረጸ ያለ በቅርብ ርቀት ያለ ሰው አለ። ቪዲዮ ተልኮልኝና በጣም ተቆጥተን ተናገረ። ምክንያቱም በቃ ቤተ መቅደስ ስልክ አይሰራም። በቃ ስልክ አያስፈልግም። ልናጨበጭብ፣ ልንመሰግን፣ ልንቀደስ እኮ ነው የምንሄደው። ልንሰግድ፣ በፍርሃት ልንበረከክ ሄደን ክቡር ደሙ ቅዱስ ስጋው ሲወጣ ሞባይል ይዞ የቆመ ሰው አለ እየቀረጸ ያለ ሰው። አይተውታል ካህናቶቹ፣ አይተውታል ዲያቆናቶቹ። እዛ የሚቀርጸው ሰው ራሱ ለዛ ነገር ክብር የለው። ለክርስቶስ ስጋና ደም ክብር ከሌለ ቤተ መቅደስ ምን ታደርጋለህ? ምን ትሰራለህ ቤተ መቅደስ ውስጥ? ይሄንን አይተን ተናግረን በሁለተኛው ቀን የአቡነ ሳይሮስ ደረሰ። ሲደርሰን አቡነ ሳይሮስ አይደለም የቀረጹት፣ እዛ ያለውም አብሯቸው ያለውም አይደለም የቀረጹት። ከርቀት ስታየው ቅዱስ ደም ስጋው ነው ይመስለው። ከዛን በውስጥ በኋላ ከሰራሁት በኋላ የዕጣን እንትን እያሉ እያስተካከሉ ነው አሉ። ነገር ግን ከርቀት ስታየው አሁንም ቅዱስ ስጋው ነው የሚመስለው። እንግዲህ መሀል ላይ ስለሆን እንግዲህ እሳቸው ይወቁት እና የኔ ትልቁ ነገር ቤተ መቅደስ ውስጥ ካሜራ አይግባ ነው ዋናው ነገር። እና አሁን ይሄንን ካረጋችሁ እናንተ የምትቀርጹ ሰዎች ቤተ ክርስቲያን አትምጡ። በቃ ወይ ውጭ ሆናችሁ አስቀድሱ። እኛ የምናየውንም አታስቀስፉ። በቃ ማለት አሁን ያለብን መከራ እኮ በዝቶብናል። ኦርቶዶክስ የሚገደለው በእናንተ ካሜራ ነው። ሬሳ የሚላክልን እኮ በገዳዮቹ ካሜራ ነው። ስለዚህ እናንተ የምትቀርጹት እኮ የክርስቶስ ገዳይ እንደሆናችሁ ቁጠሩት። በቃ አያስፈልግም። ቤተ መቅደስ ውስጥ በፍርሃት ልንቀጠቀጥ የሚገባበት ቤተ መቅደስ ውስጥ በድፍረት ቆመን እየቀረጽ ነው። ስለዚህ ይሄንን ነው የምንቃወመውና 2 ነገር ነው ያለው አምታች ነገር። እንግዲህ አንድ ቀን ብፁዕ አቡነ ሳይሮስ ይናገሩታል ብዬ ተስፋ አደርጋለሁ። ቤተ መቅደሱንም ያውቁታል፣ ቤተልሔሙንም ያውቁታል፣ የት ቦታም እንደሆነ ይናገሩታል። ነገር ግን ከርቀት የሚታየው ቅዱስ ስጋው እንደሆነ ነው የሚታየው። ዕጣን ነው ያለኝም ሰው አለ። ስለዚህ ከሁለቱ አንዱ ይሆናል። እንግዲህ እሳቸው ወስኑት። በአጠቃላይ የሚዲያ አጠቃቀማችን፣ የስልክ አጠቃቀማችን በጣም መገደብ አለበት። እኔ የተለያየ ኢቨንት ላይ የተለያየ ፕሮግራም ላይ እንደ ሚዲያ ሰው ስገኝ ስልኬን ወይን ሰዓት ለማየት ወይን ለተለያየ ነገር ካልሆነ በስተቀር ቀርጾ ቲክቶክ ትዝ አይለኝም እውነት ለመናገር። አሁን ዩቱበሩም ቲክቶከሩም የሆነ ኢቨንት ሲያይ ቀጥታ የሚያስበው ቲክቶክ ላይ ለቆት ቫይራል እንዲወጣ ዩቱብ ላይ ለቆት ገንዘብ እንዲያስገኝ ነው። እዛ ጋር የሄደበት ዓላማ ለምንድን ነው? አሁን እኔ ቤተክርስቲያን ከሄድኩኝ እንደ ክርስቲያን የክርስትናዬን ግዴታ መወጣት ነው ያለብኝ። አስቀዳሽ መሆን ካለብኝ ቅዳሴን በአግባቡ ነው ማስቀደስ ያለብኝ። ከዛ ውጭ ለእያንዳንዷን ኢቨንት ቀርጸው ወደ ሚዲያ ለማውጣት ፕሮግራም ይዘው የሚመጡ አገልጋዮችም ጭምራሉ እና እንደው የምንለቀውን መልቀቅ ብንፈልግ ያው እንግዲህ ሚዲያ ላይ እንዳለ ሰው እኛ ቶሎ ልናይ የሚገባን እኛ ነበር። እኔ ትዝ አይለኝም እግዚአብሔር በሚያውቀው ኢቭን አሁን ያለፋ ዘማሪያውን ቅርጸ የምትለቀው ነው ኢቨንቱ ምናምን ደስ ይላል። ስልኬን አላወጣውም ከኪሴ እግዚአብሔር በሚያውቀው።
በቃ የሄድኩት የተጋበዝኩበት ዓላማው የአእላፋት ዝማሬ ዘምሮ መመለስ ነው አይደለ? በቃ የሚቀርጽ አካል አለ፣ እኔ ዘምራለሁ። ሁሉም ስልኩን አውጥቶ ለመቅረጽ ይህ እንደ ምሳሌ ነው ጠቅስልና እንደው ቲክቶከር ስለሆንን ዩቱበር ስለሆንን ሶሻል ሚዲያ ስላለን በሄድንበት ቦታ ሁሉ ስልክ አውጥተን መቅረጽ ግዴታ አይደለም። የሚቀረጹ ግዴታ የማይታለፉ ነገ የማይደገሙ ጉዳዮች ይኖራሉ። እነሱም የሚቀረጹ ከሆነ እነሱም መቅረጽ ችግር የለው። እንደው ቤተክርስቲያን እንግዲህ ዛሬም አለች፣ ነገም አለች፣ ተነገ ወዲያም አለች። የምታልፍ ነገር አለችም፣ ነገም ታገኛታለህ። እንደ አዲስ ለምንድን ነው ቀርጻ የምትለቀው? እና የሚዲያ አጠቃቀማችን በጣም ጥንቃቄ ያሻዋል ብዬ አስባለሁ። ብዙ አወራን፣ ብዙ ተጫወትን፣ ብዙ የቤተክርስቲያን ጉዳዮችን ብናነሳ ሰዓት አይበቃንም። እንደ አጠቃላይ እንደው መንክር ሚዲያ ላይ ከቀረብኩ አይቀር ይህን መልእክት ባስተላለፍ ብለህ የምታስበው ቀሪ ነገር ካለ? እኔ ከሚዲያ አንጻር ብዙ ሰዎች አሁን እንዳልከው ታቦት ስለተቀረጸ እግዚአብሔር ደስ ይለዋል ማለት አይደለም። ታቦት የምትቀርጹ ምዕመናን አቁሙ። ልትቀረጹ ሳይሆን የምትሄዱት ልትባረኩ ነው የምትሄዱት። እና ተንበርክካችሁ ተባረኩ፣ አጨብጨባችሁ እግዚአብሔርን አመስግኑት፣ እልል ብላችሁ ታቦቱን አጅቡት። ከዛ የዘለለ አትሄዱ። ካህናት ደግሞ የእናንተ ምንቸገረኝነት ምዕመኑን ገደል እየከተተው ነው። ትልቁ ነገር መተላለፍ ያለበት መቆም ያለበት ስለሆነ እኛን ደግሞ ስታየውን መንገድ ላይ ከመጣሁ አይቀር ልናገር የምፈልገው ብፁዓን አባቶቻችን ምዕመኖችም እንደ አንድ ኢትዮጵያዊ ሁላችንም ስንተያይ የምናቀርባቸው ፕሮግራሞች እንድንስተካከል እንድንማማርበት እንጂ የግለሰብ ኃጢአት መቁጠሪያ መዝረፊያ ኃጢአት መነገጃ አይደለም። ስህተት ግን ማህበራዊ ሚዲያ ላይ ባታውጡት ኖሮ እኛ ማህበራዊ ሚዲያ ላይ እንናገረው። ለምሳሌ መነጋገር የሚሆኑ አጀንዳዎች ማህበራዊ ላይ ሆነ ብሎ የሚወጡት አባቶቻችን ናቸው። አሁን ብፁዕ አቡነ ገብርኤል ስለ እመቤታችን የተናገሩት ነገር አንዱ መነጋገሪያ ሆኖ ነበር። እመቤታችን ቤዛ አትባል ነበር። ለምንድን ነው ያደረጉት? እሳቸው ባይወጡ ኖሮ ስለእሳቸው የሚያወራ ነገር ነበር? አይነገርም አይደል? እሺ፣ እግረኛው ሚዲያ ላይ ወጥተው አህያ ይበላል ያሉትን ብፁዕ አቡነ በርናባስ ናቸው መስለኛል። ባይናገሩ ማን ይናገራል? አያችሁ፣ ሚዲያ ላይ ወጥታችሁ የምትናገሩት ነገር ከኛ አቀባበል ከኛ ቀቡልነት ጋር አንደኛውን በትመዝኑት። ትምህርቱንም ቢሆን ምዕመኑ አሁን ከአውደ ምሕረት ጠፍቷል። ወደ አውደ ምሕረት ብትመልሱት የሰንበት ትምህርት ቤት ኮርሶችንም ኦንላይን ላይ ብፁዓን አባቶቻችንም ብዙዎቻችሁ መስጠት ጀምረዋል። በጣም ብዙዎቹ መስጠት ጀምረዋል። ነገር ግን እናንተ ብትመሩት ብታግዙት። ሁለተኛ መንፈሳዊ ጉዳዮቻችን የምንመለከተው ይሄ ኦርቶዶክስ ሲናገር ሃይማኖትን ወደ ፖለቲካ አትወሰዱት ይባልልሃል። ፓስተሩ አደባባይ ላይ ወጥቶ ይሄ መንግስት እስከዚህ ዓመታት ይቀጥል ብሎ ሲናገር ፖለቲካ አይደለም። ቀጣዩ ምርጫ ምናምን ብሎ ሲናገር ትንቢት እንትን አይደለም፣ ፖለቲካ አይደለም። ሙስሊሙ ሲናገር ፖለቲካ አይመስልም። በነገራችን ላይ ፖለቲካ የማትመራ ሃይማኖት አደገኛ ነች። ፖለቲካ መምራት አለባችሁ ነው የምላችሁ። ፖለቲካውን የምትመሩት እናንተ መሆን አለባችሁ። ፖለቲካው እየመራችሁ ከሆነ የእነንትና መጫወቻ ነው የምትሆኑት። እነንትናን ታውቋቸዋላችሁ መቼም። ስለዚህ የእነሱ መጫወቻ እንዳትሆኑ ፖለቲካውን በመንፈሳዊ እይታ ከበላይ ሆናችሁ ብለው ናችሁ ምሩት። ልጆቻችሁ ምዕመናን ኦርቶዶክሳዊ ስለሆነ በነገራችን ላይ እኔ የምደግፈው የማልደግፈው ፖለቲከኛ ይኖራል፣ መብቴ ነው። ግን ክርስቲያን ነኝ አይደል? የመጀመሪያው የምጠብቀው ቤተክርስቲያን ይጠብቅልኛል ወይ ነው። ምዕመኖች በሰላም ያኖራሉ ወይ ነው። ኦርቶዶክሳዊ የየትኛውም ሃይማኖተኛ እንዲገደል ፈልጎ አያውቅም። ሌሎች እምነት ላይ ያሉት መሳሪያ የመጠራጠራቸው ግን አሉ። እንዲህ የሚያስቡ ሰዎች አሉ፣ እንዳሉ አይተናል። የትኛውም ሃይማኖት ከምድር ላይ እንዲጠፋ ፈልጌ አላውቅም። ማለት የኔን እምነት ቢከተሉ ደስ ይለኛል፣ ካልፈለጉ ነው ውዴታቸው። የኔ እምነት እንደዛ ነው የሚያስተምረኝ። ይሄ እንዳለ እናውቃል። ስለዚህ አባቶቻችን ራሳችሁ በመዋቅር በአደረጃጀት ግብፅ ያኔ አፈር ልሳ እንደተነሳችሁ ሁሉ የግብፅ ኦርቶዶክሳውያን አፈር ልሳችሁ እንድትነሱልን እንፈልጋለን። የእናንተ ጀግንነት ሌላውን ምዕመን ያቆመዋል። ስለዚህ እናንተ ጀግና ካልሆናችሁ ለገንዘብ፣ ለሹመት፣ ለዘር፣ ለብሔር፣ ለጎሳ ከተለጠፋችሁ ሌላውን ምዕመን ለቅድስና አትጠብቁት። እናንተ በምትራመዱት እርምጃ ነው የሚሄደው። እነንትና መሩን እያላችሁ ሰብካችሁ
ምዕመኑ እነዛን ለማጥፋት እንጂ የሚሄደው ለመቀደስ አይደለም የሚሄደው። ስለዚህ ምዕመኑ ወደ ገደል ወደ ሲኦል አትንዱት። የምትመሩት እናንተ ስለሆናችሁ። በነገራችን ላይ መሪዎች ግዴታ አለባቸው። እንደኛ ምዕመን ደግሞ ማህበራዊ ሚዲያ ላይ የሶሻል ሚዲያ የምንጠቀም ሰዎች አሉ። ብዙዎቻችን እንጠቀማለን። ከተማ ያለን ሰዎች፣ በዓለምም ከዓለም ውጭ ያለን ሰዎች እንጠቀማለን። ስንጠቀም የምንጠቀማቸው ነገሮችን አስተውላችሁ የምታውቁ ከሆነ ግለሰብንና ጉዳይን ለመለየት እንሞክራለን በቻልነው አቅም። ነገር ግን ሀሳብ ሲሰጥ ያው ግለሰብ ቅሬታ ያድርበታል፣ ተወደደም ተጠላ። ግን ያ ቅሬታን ከራሱና ከእግዚአብሔር ጋር አይቶት የሚፈታውን ጉዳይ በራሱ ቢፈታው ቀላል ጉዳይ ነው። ለምሳሌ አንዳንድ ጉዳዮች እኔ ሰሞኑን ማህበራዊ ሚዲያ ላይ ቤተ ገብተው ገዳም ውስጥ ጸሎት ሲያደርጉ የሚቀረጹ ሲሰግዱ የሚቀረጹ ምናምን ሰዎች አሉ። ካሜራ ውስጥ እኮ እግዚአብሔር የለም። እዛ የምታደርጉት ጸሎት ላይ እግዚአብሔር የለም። እግዚአብሔር የለው እናንተ ጋርና ለብቻችሁ ነው የሚፈልጋችሁ። ብቻችሁን ነው በጸሎት ቦታ ብቻችሁን ነው የሚፈልጋችሁ፣ ወይ ደግሞ በህብረት ጸልዩ ነው የሚፈልጋችሁ። ካሜራውን አይፈልገውም እግዚአብሔር። ምክንያቱም እሱ ቀጥታ ማግኘት ይችላል። የተቀረጸ ቪዲዮ ሴንድ እንዲደረግለት አይደለም እግዚአብሔር ለኛ ካሜራ ወይ ሞባይል እንዲፈቀድልን ያደረግልን። እናንተ የምትጠብቁት ደግሞ ማህበራዊ ሚዲያ ላይ እሱን ነው። እኛ ደግሞ የምንቃወመው እሱን ነው፣ እግዚአብሔር ያላዘጋጅልን። እናንተ ግን በራሳችሁ ለታይታ ለቫይራል የምታደርጉት ነገር መንፈሳዊ ማንነታችን እየጎዳው ነው። እሱ ነው የኛ ትልቁ ነገር። የቤተ ክርስቲያን ቀኖና ዶግማችን እየጣሰብን ነው። ለምሳሌ ቤተ መቅደስ እየተቀረጸ ነው። ለምሳሌ ካህናት ወጥተው በዝሙት ነገራቸውን ፖለቲካ ውስጥ አጀንዳ ገብተው ማራገቢያ እያደረጉት ነው። ለምሳሌ ካህልን በብሔር ምክንያት የሚሾሙ ጳጳሳትን እያየን ነው። ለምሳሌ ካህን ምዕመናን ሰፈርና ጎራ ለይተው በቡድን ተባድነው የሆነን አባት ያወግዛሉ፣ የሆነን አባት ጳጳስ ያወግዛሉ፣ የሆነ ምዕመና ያወግዛሉ። ይሄ የመጣው ማህበራዊ ሚዲያ አጠቃቀማችን ከመስመር ስለወጣ እንሰብሰብ ነው የኛ አባባል። ስለዚህ የኛ ፕሮግራማችን የምትመለከቱት በዚህ አንጻር ኮቴሽን አድርጉልን ነው። እኔ ከዛ አንጻር እንድታዩት ነው። በነገር ያስቀየምኳችሁ ካሉ ድንገት እዚህ ሚዲያ ላይ መታችሁ የምታዩም ከሆነ ሁላችሁንም ይቅርታ ጠይቃለሁ። ፐርሰናሊ እኔ ጠላት የለኝም፣ የምጠላው ሰው የለኝም። ጠላትም ማፍራትም አልፈልግም። ሁላችሁም ወዳጅ ብትሆኑ ደስ ይለኛል። ግን የኔ ጠላት ብዬ የሁላችንም ጠላት ብዬ የማስበው ክፉ መንፈስ ነው። ስለዚህ ክፉ መንፈስ ደግሞ በሰው ላይ ማድረው አይቀርም፣ ማረፊያ ይፈልጋል አይደለም። ስለዚህ ሁላችንም ማረፊያ ባንሆን ደስ ይለኛል። እኔ ላለመሆን እንግዲህ ሞክራለሁ፣ ግን የቻልኩትን ያህል ነው። እንደ ደካምነቴ ደግሞ እንደ ኃጢአተኝነቴ ደግሞ ተመልከቱኝ ማለት ፈልጋለሁ። እዚህ ከመጣሁ አይቀር መናገር ያለብኝ ይሄንን ነው። አንደኛ በጣም አመሰግናለሁ። መንክር ሚዲያ ምን ይቀንስ፣ ምን ይጨምር፣ ምን ያስተካክል? መንክር ሚዲያ እንግዳ ብዙ ጊዜ ያቀርባል። የእንግዳ ነው ያንተ ፕላትፎርም የምታቀርባቸው። በማህበራዊ ሚዲያ የሚወጡ ነገሮችን ግለሰቦች ቢፈቅዱልህ ማለት ነው። ብዙ ጊዜ የሆነ አጀንዳ የሚነሳባቸው ሰዎች ቶሎ ብለው ማህበራዊ ሚዲያ መውጣት አይፈልጉም። የራሳቸው ወዳጅ ጋር ነው የሚሄዱት። የራሳቸው ሚዲያ ወይ ቲክቶከር ጋር ወይ የሆነ ፌስቡከር ጋር ነው የሚሄዱት። እና መንፈሳዊ ቻናሎች በብዛት አሁን ያለነው በኦርቶዶክሳዊ ዘንድ ያለነው እንታወቃለን ማለት የሆነ መጠን አለ። አባቶችም ያውቁታል፣ ሁሉም ይከታተሉታል ሚዲያውን። እና አንዱ ጋር ሲኬድ ቢቻል እንደናንተ አይነት ጋር መጥተው ደግሞ ኢንተርቪው ቢሰጡ፣ ከቻሉም ደግሞ እናንተ ጋር ቀርበው የሚያውቁ ከሆነ ወደ እኛ ጋር መጥተው ኢንተርቪው እንዲሰጡ መደረግ። ምላሽ ይሰጣሉ። እኛ ምን ሞገታቸው ክህነታቸውን አይደለም፣ የክህነት ሹመታቸው ምናምን አይደለም፣ ጉዳዩ የተሰራበትን ስራና የቤተ ክርስቲያን ሕግና ስርዓትን ነውና እሱን ጉዳይ ይዛችሁ ደግሞ ብትሞግቷቸው በጣም ጥሩ ነው። እሱኛው በጣም መልካም ተጨማሪ ስራ ቢሆን። በተረፈ ብዙ ሚዲያ ላይ ያልወጡ ኦርቶዶክሳውያንና ብዙ መምህራን አሉ። ወጥተው መናገርም አሁን አንዳንድ ጊዜ አዋቂዎች ዝም ብለዋል። አላዋቂዎች ነው አሁን እየተናገርን ያለ ነውና አዋቂዎች እንዲመጡ ብታደርግልን በተለይ በአንተ በኩል እሱን በጣም እደግፋለሁ። በጣም አመሰግናለሁ። ጋዜጠኛ አርአያ መካሻ የጋዜጠኝነት ሙያን በተመለከተ ባሳለፍከው የሙያ ስራ ላይ እንዲሁም ደግሞ አሁን ወቅታዊ የምንላቸውን የቤተክርስቲያን ጉዳዮችን ሰዓት ወስደን ተወያየን። ጉዳዩ ሰፊ ነው። ይህስ ብለን ካነሳ ነው ብዙ ነው የሚሆነው እና በሌላ ቀን ደግሞ በሌላ ሀሳብ አብረን ስላለን እንገናኛለን። ጥራይና ክብረት ስለመጣ ግን ከልብ አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋበዛችሁ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ተመልካቾቻችን፣ ከጋዜጠኛ አርአያ መካሻ ጋር የነበረን ቆይታ ይህን ይመስላል። በቆይታችን መረጃም እውቀትም ልምድም እንደወሰዳችሁበት ተስፋ አለኝ። ይህንን አሁን ያልኩትን ከሆነ እናንተ ጋር ከደረሰ ደግሞ መልእክቱን ቪዲዮን ለሌሎችም እንዲደርስ አዲስ የመጣችሁም ደግሞ ቤተሰቡ ናችሁ ሰብስክራይብ አድርጋችሁ እንድትከታተሉ እጋብዛችኋለሁ። ስለነበረን ቆይታ ሁሉ እንደ ወትሮ እግዚአብሔር የተመሰገነ ይሁን። ቸር ይቆየን።